ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ባለፈ እንግዲህ ኦፕሬሽን ሩም ቴክኒክ ክላስ ስራለን ብላችሁ ነበረ። በዛ መሰረት ዛሬ ኦፕሬሽን ሩም ቴክኒክ ኦር ኦፕሬሽን ቲያትር ቴክኒክ የሚለውን ኮርስ ዛሬ ደግሞ እናያለን ማለት ነው። ላይክ በማድረግ ቪዲዮን ጀምሩ። ወደ ክላሳችን እንሄዳለን። ኦፕሬሽን ሩም ኢንትሮዳክሽን በምናይበት ሰዓት እንግዲህ ያው ኦፕሬሽን ሩም ቴክኒክ ስንማር በዋነኝነት ምንድነው ስለ ሰርጀሪ ነው አይደል? ሰርጀሪ ክላስ ስለ ሰርጀሪ ሩም ነው። ሰርጀሪ ቢሎን እስኪ ዲፋይን አድርገን ነው እንለፍ። ሰርጀሪ ማለት ኢት ኢዝ አን ኢንቫሲቭ ሜተድ ኦፍ ትሪትመንት አይደል? ሲምፕል ዴፊኒሽኑ ይሄ ነው። ሰርጀሪ ሲባል ኢት ኢዝ አን ኢንቫሲቭ ሜተድ ኦር አን ኢንቫሲቭ ፕሮሲጀር ኦፍ ትሪትመንት ሰውነታችን ላይ አንድ ታካሚ ሰውነቱ ተከፍቶ ተቀዶ ውስጥ ተገብቶ የሚሰራ ህክምና ሰርጀሪ ይባላል። ይህ ሰርጀሪ ምን ሊሆን ይችላል? ዛት ሜቢ ፕላንድ ሊሆን ይችላል ኦር አንፕላንድ፣ ታቅዶበት ታስቦበት ቀጠሮ ተሰጥቶት የሚሰራ ሊሆን ይችላል። አንዳንዴ ደግሞ በኢመርጀንሲ በድንገተኛ ሰርጀሪ ሊሰራ ይችላል። ሜጀር ሰርጀሪ ሊኖር ይችላል። ሰውየው ሙሉ ለሙሉ ከኮንሽስ ውጭ ተደርጎ ማደንዘዣ ውስጥ ገብቶ ኦር ማይነር ሊሆን ይችላል፣ እጅ ላይ የተወሰነ ትናንሽ ነገር ላይ ሲሆን ማለት ነው። ኦር ዛት ሜይ ኢንቮልቭ ኤኒ ቦዲ ፓርት ኦር ሲስተም ማለት ነው። ስለዚህ ያው ሰርጀሪ የሚለውን በዚህ ዲፋይን ማድረግ እንችላለን። ዘን ኦፕሬቲንግ ሩም ምንድን ነው? ኦፕሬቲንግ ሩም ወይም ደግሞ ኦፕሬተር ቲተር የሚባለው ኢት ኢዝ ኤ ሩም ዌር ሰርጀሪ ኢዝ ደን። ስለዚህ ቀዶ ጥገና የሚሰራበት ቦታ ደግሞ ማይነር ኦኬ፣ የትም ቦታ ሊሰራ ይችላል፣ ኢመርጀንሲ ዋርድ ላይ ግን ኦፕሬሽን ሰርጀሪ የሚሰራበት ቦታ ግን ስፔሻላይዝድ የሆነ የራሱ ሩም የራሱ የሆኑ ክራይቴሪያዎች ስላሉ ስለሱ ነው በደንብ የምናወራው ማለት ነው። ኦፕሬሽን ሩም ምን ይመስላል፣ ምን ክፍሎች አሉት፣ ሰዎቹ እንዴት ነው እዛ ላይ መንቀሳቀስ የሚችሉት፣ ምን ይሰራል የሚለው ነው በደንብ የምናይ ማለት ነው። ኦፕሬሽን ሩም ኦር ኦፕሬሽን ቲተር ኦር ኦፕሬሽን ትሪተር ተብሎም ሊጠራ ይችላል። ሰርጀሪ የሚሰራበት ክፍል ማለት ነው። which have different auxiliary rooms ብዙ ፓርቶች አሉት፣ እናየዋለን ዛሬ። The patient's recovery from surgical procedure requires skillful and knowledgeable nursing care. አንድ ሰርጀሪ የተሰራለት ሰው በጣም ስኪልድ የሆነ ኬር ነው የሚያስፈልገው አይደል? በስኪልፉል በሆነ ፕሮፌሽናል ነርሲንግም፣ ዶክተርም፣ አነስቴዣም የትኛውም ፓርት ቢሆን ማለት ነው። all phases of nursing process takes place ይደረጋሉ ማለት ነው። all phases of nursing processes እነሱም እነዚህ አምስቱ በዋነኝነት አይደል? አሰስመንት፣ ዲያግኖሲስ፣ ፕላኒንግ፣ ኢንተርቬንሽን ኤንድ ኢቫሉዌሽን። ያው ነርሲንግ ፕሮሰስ ለብቻው ቪዲዮ ሰርቻለሁ። ያን ቪዲዮ ሄዳችሁ ይዩት፣ በጣም ይጠቅማችኋል። ያላያችሁት ሰዎች ነርሲንግ ፕሮሰስ የሚል የብቻው ቪዲዮ አለ። ስለዚህ ስለ አምስቱ ማለት ነው አሰስመንት፣ ዲያግኖሲስ፣ ፕላን፣ ኢንተርቬንሽን፣ ኢቫሉዌሽን፣ እነዚህ ኮምፖነንትስ ኦፍ ነርሲንግ ፕሮሰስ የሚባሉት እዚህ ላይ ከሰርጀሪ የተሰጡ ሰዎች ላይም ወይም ለሰርጀሪ ፔሽንቶችም አፕላይ የሚደረግ ነው ማለት ነው። which used in perioperatively perioperative ማለት ሶስቱንም ይይዛል። ከቀዶ ጥገና በፊት ፕሪኦፕሬቲቭ፣ ኢንትራኦፕሬቲቭ፣ ፖስት ኦፕሬቲቭ ማለት ነው። and continuously ይሄ ነርሲንግ ፕሮሰስ እነዚህን ኮምፖነንቶች የተከተለ ያስፈልጋል ማለት ነው። ለዛ ነው ሃይ ስኪልድ የሆነ ነርሲንግ ኬር የሚያስፈልጋቸው ከሰርጀሪ የሚወጡት ሰዎች ማለት ነው። ሌላ እንግዲህ ኦፕሬቲንግ ሩም ነው። ኦአር ዲዛይን ምን ይመስላል፣ የኦፕሬሽን ክፍል ዲዛይኑ ምን ይመስላል፣ ሲታይ ምን ይመስላል ነው። ባይዘው ታውቃላችሁ ኦፕሬሽን ክፍል ገብቶ የሚያውቃለ? እስኪ በኮሜንት መልሱልኝ ይሄን ጥያቄ። ውስጥ አይታችሁታል በደንብ? በጣም ነው የሚያምረው የኦፕሬሽን ክፍል፣ የውስጡ ዲዛይኑ፣ ጽዳቱ፣ ጥራቱ በጣም ነው የሚያምረው አይደለ? የኦፕሬሽን ሩም ዲዛይን በጣም ለየት ያለ ነው። አሁን ይሄን አይተን ጀስት ይሄን ኢሜጅ አይተን ማየት ትችላላችሁ። የግድግዳው፣ ጣራው፣ መሬት ላይ ያለው ፍሎሩ፣ ወለሉ ምናምን የሚሰራበት በጣም ሃይ ኳሊቲ የሆነ በጣም የሚያብረቀርቅ ቆሻሻ የማይይዝ በጣም ክሊን የሆነ ላይንም ለጽዳትም የሚያስቀና ነው የኦፕሬሽን ሩም ማለት ነው። ያው ሰርጀሪ ሲሰራ አንዳንድ የከባድ ሰርጀሪ ሲሰራ ደም በደም ሊሆን ይችላል ሙሉ፣ ግን ሲጸዳ ደግሞ መልሶ በጣም አስደናቂ ውበት ነው የሚኖረው ማለት ነው። ኦፕሬሽን ሩም እንግዲህ እንደምታዩት እዚህ ስዕል ላይ ጀስት አሁን የምናወራቸውን ነገሮች እዚህ ስዕል ላይ ትንሽ መረዳት እንችላለን። አንደኛ እንደምታዩት በጣም ሃይ ኳሊቲ በጣም ኢንተሊጀንት የሆነ ዲዛይን መኖር አለበት፣ የሚያምር ዲዛይን። ሁለተኛ ሰፋ ማለት አለበት። እንደምታዩት ስፔስ ያስፈልገዋል፣ የተጨናነቀ መሆን የለበትም። መብራቶችን ያቸው ሙቪብል ናቸው፣ እንደፈለገ ጆይንት መገጣጠም ያላቸው ይዘረጋሉ፣ ይታጠፋሉ፣ እንደፈለገ አጀስት ይደረጋሉ ማለት ነው። ሄድ ላይት ይባላሉ። እነዚህ መብራቶች ራሱ ሃይ ኳሊቲ ሆኖ መገጠም አለባቸው። ሼልፎች እንደምታዩቸው በጥግ በዳር በኩል አሉ። አልጋው በጣም ዘመናዊ የሆነ በጣም ሞደርን የሆነ
ቤድ ነው የሚኖረው ለሰርጀሪ። ምክንያቱም ከፍ ዝቅ የሚል የሚተጣጠፍ እንደፈለገ የሚደረግ ማለት ነው። የፈለጉት የሰውነት ክፍል ላይ ሰርጀሪ ሲሰሩ እንደፈለገ እንዲያደርጉት ስለሚፈለግ ማለት ነው። ሶ ኦፕሬሽን ሩም ዲዛይን ሲባል በቃ እንደዚህ በጣም ሀይ ኳሊቲ መሆን አለበት ለማለት ነው። ኢንቴሊጀንት ዲዛይን፣ ሶ ኤፊሽንት ሙቭመንት ፎር ዘ ፔሽንት ኤንድ ዘ ስታፍ፣ ያ ማለት በቂ የሆነ ስፔስ መጨናነቅ የለበትም፣ ጠባብ መሆን የለበትም ማለት ነው። ዘ ኢኮኖሚካል ዩዝ ኦፍ ስፔስ አቮይድ ውንድ ኢንፌክሽን ማለት ነው። ያው ለኢንፌክሽንም ለምንም እንዳይጋለጥ ክላሱ ሰፋ ያለ ጽድት ያለ በጣም ሀይ ኳሊቲ የሆነ ከዛ ከሆስፒታሉም ማንም ሰው ብዙ ሰው ማይደርስበት ወደ ዳር ነገር ፎቅ ላይ ከሆነም የመጨረሻው ፎቅ ነገር ምናምን ላይ ቢደረግ ሪከመንድ የሚደረግ ነው። ብቻ በጣም ሀይ የሆነ ኳሊቲ የሆነ ሩም ነው የሚያስፈልገው ማለት ነው ለኦፕሬሽን ሩም። ሶ የተወሰኑ ፕሪንሲፕሎችን ኦፕሬሽን ሩም ዲዛይን ሲሰራ ማለት ነው። ሶ ሜን ፕሪንሲፕሎች ለምሳሌ ኤክስክሉዥን ኦፍ ኮንታሚኔሽን ፍሮም አውትሳይድ ዘ ስዊት ዌን ሴንሲብል ትራፊክ ፓተርንስ፣ ያ ማለት የሰዎች እንቅስቃሴ ማይደርስበት ቢሆን አሪፍ ነው። ቱ ሃቭ ኤ ጉድ አሴፕቲክ ቴክኒክ፣ አሴፕቲክ ማለት ስቴራይል፣ ምንም አይነት ማይክሮ ኦርጋኒዝም እዛ አካባቢ እንዳይገኝ አስማቻል ፖሲብል ስቴራይል የሆነ ኤንቫይሮንመንት መፍጠር ስለሆነ ኤክስክሉዥን ኦፍ ኮንታሚኔሽን ወይም ደግሞ ሰዎች አብዛኛውን ሰው ማይጓጓዝበት ማይደርስበት አካባቢ ላይ ነው መደረግ ያለበት የኦፕሬሽን ሩም ማለት ነው። ሶ ሰፓሬሽን ኦፍ ክሊን ኤሪያስ ፍሮም ኮንታሚኔትድ ኤሪያስ ዊዝን ዘ ስዊት ማለት ነው። ስቴራይል ኤሪያ ክሊን ኤሪያ እየተባለ ይከፋፈላል ማለት ነው። ሶ የተወሰኑት ፕሪንሲፕሎችን ስናይ እንግዲህ አንደኛ ዲዛይን መስት ኦልዌይስ ቢ ሲምፕል ኤንድ ኢዚ ቱ ኪፕ ኢት ክሊን፣ ለማጽዳት ቀላል የሆነ የተወሰበሰበ ሳይሆን በቃ ጀስት ግድግዳውም ወጣ ገባ የሌለበት ፍሎሩም እያንዳንዱ ነገር ማለት ነው ለማጽዳት ቅል መሆን አለበት። ዘ ዎል ዘ ፍሎር ሰርፌስ ሹድ ቢ ስሙዝ ኤንድ ሜድ ኦፍ ነን ፖሮስ ማቴሪያልስ፣ እንደምታዩት ግድግዳው ወለሉ በጣም ስሙዝ በጣም ለስላሳና የሆነ የተጎረባበጠ ክፍት ቀዳዳ ነገር ሊኖርበት አይገባም። በቃ ጽድት ያለ የሚያብረቀርቅ ቆሻሻ ሲይዝ በቀላሉ የሚጸዳ ማይዝግ ሀይ ኳሊቲ የሆነ አሰራር መሰራት አለበት ማለት ነው። ቱ ፕሪቨንት ክሮስ ኮንታሚኔሽን ዜር ሹድ ቢ ሰፓሬት ሩምስ ፎር ክሊን ኤንድ ስቴራይል ኢንስትሩመንትስ ኤንድ ሶይልድ ዋንስ ማለት ነው። እና የማይክሮ ኦርጋኒዝሞችን ወይም የኢንፌክሽን ለመቀነስ የተለያዩ ክፍሎች ያስፈልጋሉ። ለክሊን እንደሆኑት እቃዎች ስቴራይል የሆኑ ለሰርጀሪ ብቻ የሚያገለግሉ ስቴራይል የሆኑት እቃዎች፣ እንዲሁም ደግሞ ሶይልድ የቆሸሹ እቃዎችም እንደዚሁ ሁሉም የተለያየ ሩም ያስፈልጋቸዋል ማለት ነው። ዜር ሹድ ቢ ሰፊሽንት ስፔስ ቱ ኢንሹር ሴፍ ትራንስፖርቴሽን ኦፍ ዘ ፔሽንት ኤንድ ዘ ስታፍ። ኦልሬዲ ቀደም እንዳልነው የተጨናነቁ ክፍሎች መሆን የለባቸውም፣ ስፔስ በቂ ያስፈልጋል ማለት ነው። ኮንቬኒየንት ፎር ሱፐርቫይዘር ቱ ኮንትሮል ኢንካሚንግ ኤንድ አውትጎይንግ ትራፊክስ። ያው ከኦፕሬሽን ክፍሎች ውስጥ አንዱ እንግዲህ የሱፐርቫይዘር የኦፕሬሽን ሩሙ ኃላፊዎች የሚቀመጡበት ኦፊስ ሁሉንም የሚታይበት ዳር ላይ መሆን ያስፈልገዋል ለማለት ነው። ሶ ሌላ ምንድን ነው ኒር ሪከቨሪ ሩም ፎር ሴፍ ኤንድ ኩዊክ ፔሽንት ትራንስፖርት አፍተር ሰርጀሪ። ሪከቨሪ ሩም የሚባለው ምንድን ነው? ፖስት ኦፕሬቲቭ ኬር የሚሰጥበት አይደል? ከሰርጀሪ በኋላ አንድ ሰው ቀዶ ጥገና ከተሰራለት በኋላ ለምሳሌ ጀነራል አንስቴዣ ከሆነ እስከሚነቃ ድረስ እስከሚያገግም ጀስት ከሰርጀሪ በኋላ ያለውን ውጤት ቸክ ተደርጎ በደንብ ወደ ነበረበት እስከሚመለስ የሚታይበት የሚቆይበት ክፍል ሪከቨሪ ሩም ይባላል። እና ያ ብዙውን ጊዜ ምን ሆን አለበት? አንደኛ ሴፍ ኩዊክ ትራንስፖርት ቅርብ መሆን አለበት፣ ኒር ቱ ዘ ሰርጀሪ ክፍል ማለት ነው። እና አንዳንድ ሆስፒታሎች ላይ አሁን ምንድነው ሰርጀሪ ክፍሉ አነስ ትላለች እና ያው በተለይ አሁን ወጣ ብላችሁ ወደ የክፍለ ሀገር አይነት ሰርጀሪ ክፍሎችን ስታዩ ከሰርጀሪ ክፍል ወጥቶ ሌላ ዋርድ ሄዳ ሰርጂካል ዋርድ ምናምን ሄዶ ነው ሪከቨሪ ሩም የሚኖረው ማለት ነው። እና ይሄ ጥሩ አይደለም። ኒር መሆን አለበት፣ ቅርብ ሪከቨሪ ሩም የሚባሉ ከሰርጀሪ ክፍሉ ቅርብ መሆን አለበት። ሶ ላርጅ ኢናፍ ቱ አሎ ፎር ዘ ኮሬክት ቴክኒክ፣ ያው ስፔሱን ለማሳየት ነው። የቀደሙን አፕሮፕሪየት ኢንዲኬተርስ ሹድ ቢ ፖስትድ፣ ያ ማለት እያንዳንዱ ክፍሎች የሚጠቁም ኢንዲኬተር ማለት ነው። ሪከቨሪ ሩም ነው፣ ሰርጀሪ ሩም ነው፣ የስክራብ ሩም ነው ምናምን የሚሉ ነገር በየቦታው መለጠፍ አለበት። ኢንዲኬተርስ ያስፈልጋሉ ማለት ነው። እነዚህ ሁሉ እንግዲህ ዋና ዋና ነገሮች ናቸው። ሶ ኦፕሬሽን ሩም ትራፊክ ፓተርንስ የሚል አለ። ይህ ደግሞ ሌላው ቬሪ ኢምፖርታንት የሆነው ኮንሰፕት ነው። ሶ ዘ ኦፕሬሽን ሩም ዲቫይደድ ኢንቱ 3 ኤሪያስ ፎር ስታፍ ኤንድ ቪዚተርስ። በዋነኝነት በ3 ግሩፕ እንከፍለዋለን። አንዳንድ ቦታ ላይ በ5 ምናምን ልታገኙ ትችላላችሁ። ኢትስ ኦኬ። እያንዳንዳቸውን ወደ 2 ምናምን እየከፋፈሏቸው ነው። በዋነኝነት ወደ 3 እንከፍላለን። አንሪስትሪክትድ ኤሪያ የሚባል አለ። አንሪስትሪክትድ ኤሪያ ግሪን ዞን፣ የማንም ሰው መግባት የሚችልበት ቦታ። ሰሚ ሪስትሪክትድ፣ ይሄ ደግሞ
ወደዛ ቦታ ለመግባት አትሊስት መለበስ ያለበት ጫማ መወለቅ መለበስ ያለበት ማስክ ጋውንና መለበስ ያለበት ነገር አለ ማለት ነው። ሰሚ ሪስትሪክትድ ይባላል። የመጨረሻው ሪስትሪክትድ ነው። ከዚህ ጋር ፕሮፌሽናልስ እና በጣም ኃይለኛ ጥንቃቄ ፉል ፐርሰናል ፕሮቴክቲቭ ኢኩፕመንት ሙሉ ካልተለበሰ የማይገባበት ቦታ ደግሞ ሪስትሪክትድ ኤሪያ ይባላል። ሶ እነኚህ ሶስቱ ናቸው እንግዲህ ኦአር ትራፊክ ፓተርንስ ነው የሚባሉት። ስለ እያንዳንዳቸው አጠር አድርገን ደግሞ እኔ ሶ የመጀመሪያው እንግዲህ አን ሪስትሪክትድ ኤሪያ ነው። ግሪን ዞን ነው፣ ማንኛውም ሰው የሚገባበት ማለት ነው። ሶ ትራፊክ ኢዝ ኖት ሊሚትድ፣ ማንኛውም ሰው መግባት ይችላል፣ ሊሚት አይደረግም። ስትሪት ክሎዝስ አር ፐርሚትድ ኢን ዚስ ኤሪያ፣ እዛ ቦታ ለመግባት ልብስ ጫማ መቀየር አያስፈልግም። ጀስት ማንኛውም ሰው እንደመጣ መግባት የሚችልባቸው ናቸው ማለት ነው። ዚስ ኤሪያ ኢዝ አይዞሌትድ ባይ ዶርስ ፍሮም ዘ ሜን ሆስፒታል ኮሪደር፣ ያው ከሰርጀሪ ኮሪደር ለማለት ነው። በበር መለየት አለበት። ኢት ሰርቭስ አውትሳይድ ቱ ኢንሳይድ አክሰስ ኤሪያ፣ ለምሳሌ ታካሚውም አስታማሚው ምንም የሚገቡበት በር አካባቢ የሚገኝ ኤሪያ ነው እንግዲህ አንሪስትሪክትድ ኤሪያ። ዚስ ኤሪያ ፐርሚትስ አክሰስ ፎር ኮሚኒኬሽን ዊዝ ዲፓርትመንት ኤንድ ሆስፒታል ፐርሶኔል፣ ጀስት በሩ አካባቢ ያለው ነው ማለት ነው። ሶ ትራፊክ ኦልዞ ኖት ሊሚትድ፣ ማንኛውም ሰው እዛ ቦታ እንደፈለገ መንቀሳቀስ ቢችልም ግን ኢት ሹድ ቢ ሞኒተርድ፣ መቆጣጠር ግን ያስፈልጋል ማለት ነው። አልፈው ወደ እነዛ ወደ ሪስትሪክትድ ኤሪያዎች እንዳያልፉ ማለት ነው። ሶ የመጀመሪያው ዳር ላይ ያለው የኦፕሬሽን ክፍል ፓርት አንሪስትሪክትድ ኤሪያ ይባላል ማለት ነው። ዘን ሁለተኛው ሰሚ ሪስትሪክትድ ነው፣ ወይ ደግሞ የተወሰነ አይደል። ሰሚ ሪስትሪክትድ ጀስት ዝም ብሎ መግባት የማይቻልበት ስፔስ ማለት ነው። ትራፊክ ኢዝ ሊሚትድ ቱ ፕሮፐርሊ አታየርድ ኦር ድሬስድ ፐርሶኔል። ስለዚህ እዚህ ቦታ ለመግባት አትሊስት ምን መደረግ አለበት? ለምሳሌ ውጭ ላይ ለብሶ የመጣውን ጫማውን አውልቆ የኦፕሬሽን ክፍል ጫማ፣ የኦፕሬሽን ክፍል ልብሶች፣ ኬፕስ ማድረግ ያስፈልጋል። ኤኒዋን መስት ዌር ስክረብ አታየር ኤንድ ኬፕስ ኢን ዚስ ኤሪያ። ዚስ ኤሪያ ኢንክሉድስ ሳፖርት ኤሪያስ ኦፍ ሰርጂካል ስዊት፣ ከቀዶ ጥገና ሳፖርት የሚደረግባቸው ኮሪደሩ የውስጠኛው ፓርት ሊሆን ይችላል ማለት ነው። ሶ ዚስ ኤሪያ ኢንክሉድስ ፐሪፈራል ሳፖርት ኤሪያስ ይባላል። ፐሪፈራል ሳፖርት ኤሪያስ ፎር ዘ ሰርጂካል ሩም ማለት ነው። አክሰስ ኮሪደርስ ቱ ዘ ኦፕሬቲንግ ሩምስ፣ ምሳሌ ኦፕሬሽን ክፍሉ እዚህ ጋር ብትሆን እዚህ ዙሪያው ጋር ያሉ ክፍሎች ጋር ማለት ነው ወደዚህ ያለው ስፔስ ሰሚ ሪስትሪክትድ ይሆናል ማለት ነው። እዚህ ጋር ያሉ ሰሚ ሪስትሪክትድ ኤሪያ። ኮሪደርስ አውትሳይድ ዘ ኦፕሬሽን ሩም፣ ከዚች ውጭ ያሉት ማለት ነው። ስቶሬጅ ኤሪያስ ፎር ክሊን ኤንድ ስቴራይል ሳፕላይስ፣ ከኦፕሬሽን ክፍል ውስጥ ያሉ እቃ ማስቀመጫ ክፍሎች ሊሆን ይችላሉ፣ ውስጥ ላይ ያሉት ማለት ነው። ሶ እነሱ ጋር ማንም ሰው መግባት አይችልም። እዛ ጋር ለመግባት የኦፕሬሽን ሩም ልብሶችን መልበስ ያስፈልጋል ማለት ነው። ዘ ፔሽንት ሜይ ቢ ትራንስፈርድ ቱ ክሊን ኢንሳይድ ስትረክቸር ቱ ኢንትሪ ቱ ዚስ ኤሪያ። ፔሽንቱ ወደ ቀዶ ጥገና ከመግባቱ በፊት ወደ ሰሚ ሪስትሪክትድ ኤሪያ ትራንስፈር ይደረጋል ማለት ነው። እዛ ጋር ይቆያል። ዘ ፔሽንት ሄር መስት ቢ ከቨርድ፣ ያው ታካሚው ወደ እዚህ ሲገባ እንግዲህ የነበረው ልብስ ያወልቃል። ሌላ የሰርጂካል ጋውን ሊለብስ ይችላል። ኬፕ ጸጉሩ ይሸፈናል። ይህ ሁሉ እንግዲህ ያው ኮንታሚኔሽን ለመቀነስ ነው፣ ኢንፌክሽንን ማለት ነው። ሶ ሁለተኛው የኦፕሬሽን ክፍል ፓርት እንግዲህ ሰሚ ሪስትሪክትድ ኤሪያ የሚባለው ነው ማለት ነው። ሶስተኛውና ዋናው ሪስትሪክትድ ኤሪያ ነው። ሪስትሪክትድ አፕሮፕሪየት ኦአር አታየር ሪኳየርድ፣ በትክክል የኦፕሬሽን ክፍል የሚያሟሉ አለባበስ መልበስ ያለበት ቦታ ነው ይሄ። ለምሳሌ ስክረቢንግ አታየር ላይክ እነዚህ ጋውንስ እያንዳንዱን ማለት ነው። ኬፕ ማድረግ ያስፈልጋል። ጸጉር ይሸፈናል፣ ኢንክሉዲንግ ማስክ ማለት ነው። አፍና አፍንጫ ራሱ መሸፈን አለበት። ሶ ይሄ ሪስትሪክትድ ኤሪያ ዋናው ቀዶ ጥገና የሚሰራበት ክፍል እንደማለት ነው። ኢንክሉድስ ኤሪያስ ዌር ፕሮሲጀርስ አር ፐርፎርምድ፣ ሰርጀሪ የሚሰራበት ኤሪያ። ዌር ዜር አር አንራፕድ ስቴራይል ሳፕላይስ፣ ይሄ ማለት እንግዲህ ለቀዶ ጥገና ውስጥ ገብተን የሚቆርጡበት ቀዶ ጥገና የሚሰሩበት እቃዎች ስቴሪያል ማቴሪያሎች ክፍት ሆነው የሚቀመጡበት ቦታ ማለት ነው። ሶ እዛ ቦታ ላይ ማንም ሰው መግባት አይችልም። ለዛ ነው ሪስትሪክትድ ኤሪያ የሚባለው። ወደዛ ቦታ ለመግባት አፕሮፕሪየት የሆነ ስክራቢንግ ልብሶች፣ ኬፕስ፣ ማስክስ መሟላት አለባቸው ማለት ነው። መሟላት አለባቸው። ሰውየው ሙሉ ለሙሉ ተሸፍኖ ነው መግባት ያለበት። ኤግዛምፕል እንግዲህ የመጀመሪያው ኦፕሬቲንግ ሩም ኦር ፕሮሲጀር ሩም፣ ስክረብሲንግ ኤሪያ ውስጥ ላይ ያሉት ማለት ነው። የኦፕሬሽን እቃዎች የሚጸዱበት ክሊን ኮርስ ኤንድ ሰብስቴራይል ሩምስ ማለት ነው። ሶ ውስጥ ኦፕሬሽን ክፍል ውስጥ ያሉ ክፍሎች ላይ ሬስትሪክትድ ኤሪያ እንለዋለን ማለት ነው። ሶ ኦፕሬሽን ክፍል ሲባል እንግዲህ እነዚህ ነገሮች በሙሉ በውስጡ ይይዛል ማለት ነው። ሶ የአሁኑን ሶስቱን በምናይበት ሰዓት እንግዲህ ለምሳሌ አንሬስትሪክትድ ሲባል ስትሪት ክሎዝ ይቻላል፣ ማንኛው ልብስ መልበስ ይቻላል። ለምሳሌ ሎቢ ውጭ ላይ አለ አይደል፣ እንግዳ መጠበቂያ የአስታማሚዎች ምናምን የሚቆዩበት ሎከር ሩምስ፣ ልብስ መቀየሪያዎች ምናምን ያሉበት ጀስቲ የሻይ ቡና የሚሉበት ነርሶች፣ ሐኪሞች የሚያርፉበት ስፔስ ማለት ነው። ኤንድ ኦፊስ ቢሮዎችም ያው ባለ ጉዳይ የፔሸንት ፋሚሊዎች፣ አስታማሚዎች ስለሚመጡበት እነዚህ በሙሉ አንሬስትሪክትድ ናቸው፣ ፍሪ ናቸው ማለት ነው። ሁለተኛው ሰሚ ሬስትሪክትድ ናቸው። እነሱ ደግሞ ስክረብስ ኤንድ ሄር ከቨር ያስፈልጋል።
ስክረብ ኤንድ ሄር ከቨር እሱ ምንድነው የኦአር ኮሪደር የውስጠኛው ኮሪደር ስክረብ ሲንክስ እና ሳፕላይ ሩሞች እቃ የሚቀመጡባቸው እነዚህ ሰሚ ስትሪክትድ ኤሪያ ይባላሉ። የመጨረሻው ሬስትሪክትድ ነው። እዚህ ጋር የሚያስፈልገው አንደኛ ስክረብ የኦአር ልብስ በሙሉ ማለት ነው። የኦአር ልብስ ሄር ከቨር ጸጉር መሸፈን አለበት። እንዲሁም አፍና አፍንጫ ማስክ ያስፈልጋል። እነዚህ በሙሉ ያስፈልጋሉ። እንግዲህ ዋናው ምንድነው ዛት ኢዝ ኦፕሬቲንግ ሩም ኦር ሰርጀሪ ሩም ውስጥ ላይ ያለው ማለት ነው። ኤንድ ስቴራይል ኮር እነኚህ ሶስቱ የኦፕሬሽን ሩም ኤሪያዎች ናቸው ማለት ነው። ኦፕሬቲንግ ቲያትር ሩምስ እንግዲህ ክፍሉ ላይ ብዙ ኦፊሶች ብዙ ሩሞች አሉ። ኦፕሬሽን ሩም ሲባል አንድ ክፍል ብቻ አይደለም፣ በጣም ብዙ ናቸው። ለምሳሌ ስንጀምር ሱፐርቫይዘርስ ኦፊስ አለ። ያው የነርስ ሱፐርቫይዘር ይኖራል። ብዙ ነርሶች ስለሚኖሩ የነርሲንግ ሱፐርቫይዘር፣ የሜዲካል ሱፐርቫይዘር የሰርጀሪው ማለት ነው ሊኖር ይችላል። እነዚህ ሀዝ ዳይሬክት አክሰስ ቱ ዘ አውትሳይድ ኦፍ ሰፖርቲንግ ሩም ኦፕሬቲንግ ሩም በውጭ በኩል ያው ስትሪት ሰዎች ውጭ ሰዎችም ስለሚያገኝ ማለት ነው። ሱፐርቫይዘር ሜይ ሪሲቭ ቪዚተርስ አዘር ሁ አር ኖት ድሬስድ ኢን ስክረብ አታየር ማለት ነው። ኦፍ ሱፐርቫይዘር ኦፊስ ቅድም እንዳለው ከአንረስትሪክትድ ፍሪ ኤሪያ ላይ ሊሆን ይችላል። ድሬሲንግ ሩምስ አሉ። ድሬሲንግ ሩምስ እነዚህም ኤዶር ቱዋርድስ አውትሳይድ ለምሳሌ በውጭ በኩል ገብተ ልብስ ቀይረ በዛው በውስጥ አልፈ መሄድ ሊሆን ይችላል ማለት ነው። ኮሪደርስ ቼንጅ ኢንቱ ዘ ስክረብ አታየር ጎ ዳይሬክትሊ ኢንቱ ዘ ኦፕሬቲንግ ሩም ማለት ነው። ድሬሲንግ ሩም ልብስ የሚቀየርበት ነርሶቹ ሐኪሞች ልብስ የሚቀይሩበት። ሆልዲንግ ኤሪያ ይባላል። ሆልዲንግ ኤሪያ ደግሞ ስትሬቸር ለምሳሌ ፔሸንቱ መጓዝ ማይችል ቢሆን በስትሬቸር ለማንቀሳቀስ ልብስ ቀይሮ ቁጭ የሚልበት ስትሬቸሮች የሚቀመጡበት ቦታ ማለት ነው። አዌይቲንግ ሰርጀሪ ኢንሹር ኦል ፕሪ ኦፕሬቲቭ ኬርስ አር ካሪድ አውት ኤንድ ዳታ አር ኢን ዘ ፔሸንት ቻርት ማለት ነው። ያ ሆልዲንግ ኤሪያ ማለት የፔሸንት ማንቀሳቀሻ ነገሮች የሚቀመጡበት ስፔስ ማለት ነው። ስክረብሲንግ ኤሪያስ አሉ ሎኬትድ ኢን ሰቨራል ፕሌስስ ክሎዝ ቱ ዘ ኦፕሬቲንግ ስዊት ያው መታጠቢያዎች ማለት ነው። ስክረብ ብሩሽ፣ ኬፕስ፣ ሶፕ፣ ማስክ አር ሎኬትድ አት ኢች ስክረብ ስቴሽን ማለት ነው። ሌላ ወርክ ሩም ነው። ወርክ ሩም ኢ ሎኬትድ አዌይ ፍሮም ዘ ዳይሬክት ትራፊክ ኦፍ ዘ ኦፕሬቲንግ ስዊት ቱ ሰፓሬት ኤሪያስ ዋን ፎር ክሊን ኢንስትሩመንትስ ኤንድ ሳፕላይስ ዘ አዘር ፎር ሶይል ኢኩዊፕመንት ማለት ነው። ወርክ ሩም ሲባል ዋናው ሪስትሪክትድ መሀል ላይ ያለው ማለት ነው። ስቴራይል ሰፕላይ ሩም ያስፈልጋል። ዲፖዚት ፎር ራፒድ ስቴራይል አርቲክልስ ያ ማለት ቀጥታ ሰርጀሪ የሚሰራባቸው ጀስት እቃዎቹ ታክመው አይደል ስቴራላይ ተደርገው ታክመው ታሽገው የሚቀመጡበት ቦታ ማለት ነው። ሪካቨሪ ሩም አለ። ሌላ ሪካቨሪ ቅድም እንዳልነው ሃዝ አን አክሰስ ቱ ዘ አውትሳይድ ፎር ትራንስፖርቲንግ ፔሸንትስ ባክ ቱ ዜር ሩምስ። ያው ሪካቨሪ ሩም ሲባል ወደ ውጭ ቅርብ መሆን አለበት። ከሰርጀሪ እንደወጣ እዛ ይቆያል። ከዛ ከተሻለ ወደ ውጭ እንዲሄድ ማለት ነው። ሌላው ኦፕሬቲንግ ስዊት ያው ሩምስ ዌር ሰርጀሪ ኢዝ ፐርፎርምድ። ኦፕሬቲንግ ስዊት ማለት ሰርጀሪ የሚካሄድበት ዋናው ሴንተሩ ዋናው የሰርጀሪ አልጋ ያለችበት ሴንተሯ የኦፕሬሽን ክፍል ኦፕሬቲንግ ስዊት ትባላለች። ከዛ ከኦፕሬሽን ሩም ቀጥሎ ሪካቨሪ ሩም የሚባሉ ነው። ሪካቨሪ ሩም እንዳልኳችሁ ሪካቨሪ ሲባል ምንድነው ሰውየው ሪካቨር የሚያደርግበት አይደል። ለምሳሌ ከማደንዘዣ እስከሚነቃ ከሰርጀሪው ምን ያክል ኢፌክቲቭ መሆኑን ለማወቅ ማለት ነው። ሪካቨሪ ሩም በጣም ብዙ ነገሮች ያስፈልጉታል። ለምሳሌ ሰክሽን ያስፈልገዋል። ሰክሽን መሽን ማለት አፉ ላይ ሰክሬሽን ምናምን ካለ ሰውየው መተንፈስ ራሱን ካልነቃ ማጽጃ የሚመጡ ነገሮች ሰክሽን መሽን ማለት ነው። ኦክሲጅን ያስፈልግ ኦክሲጅን መኖር አለበት። ሪካቨሪ ሩም ላይ ኦክሲጅን መኖር አለበት። ያው ኮል ሲስተም ስልክ ማለት ነው። ችግር ካለ ኮምፕሊኬሽን ካለ አሳወቅ ስላለበት ማለት ነው። ብለድ ያስፈልጋል። ሪፍሪጀሬተር ፎር ዘ ብለድ ደም ሊያስፈልግ ይችላል። ከሰርጀሪ የወጣ ሰው ብዙ ደም ፈሶት ስለሚሆን ኦፊስ ዊዝ ሲንክ ኤንድ ራኒንግ ዋተር ያው ኦልዌይስ ስክራቢንግ ለመታጠብ ሬዲ መሆን አለበት። ውሃ መኖር አለበት። ዩዥዋል ኬፕ ቦርድ ስቶሬጅ ስፔስ ዩቲሊቲ ሩም ያስፈልጋል። ዩኒቨርሳል ዶኖር ብለድ ያው ደም ይኖራል ለሁሉም ቢሰጥ ስፔሻሊ ኦዎች ማለት ነው። ኢመርጀንሲ ድረግስ ያስፈልጋሉ። ኢመርጀንሲ ድረግስ ሰውየው ከኦፕሬሽን ከወጣ በኋላ ድንገት እንደዚሁ ኮምፕሊኬሽን ቢገጥመው ኢመርጀንሲ መድኃኒቶች ቢኖሩ ይመከራል ማለት ነው። ከሪካቨሪ ሩም ላይ ፊዚካል ፊቸርስ ኦፍ ሪካቨሪ ሩም ምን መመሰል አለበት ነው። ኳይት ቢሆን መልካም ነው። ሰውየው ከሰርጀሪ የወጣ ሰው እንግዲህ ጫጫታ ውስጥ ምንትን ማለት የለበትም አይደለ። ፍሪ ኦፍ አነሰሰሪ ኢኩዊፕመንት ኤንድ ክሊን አነሰሰሪ ኢኩዊፕመንት ድንገት ለመውደቅ እንትን እንዳይል ማለት ነው። ሹድ ቢ ፔንትድ ኢን ሶፍት ፕሌዛንት ከለር ኢንዳይሬክት ላይት ኢቭን ብርሃናማ ራሱ በጣም መሆን የለበትም ከሰርጀሪ የወጣ ሰው ማለት ነው። ሳውንድ ፕሩፍ ሴሊንግ ኢኩዊፕመንት ዛት ኮንትሮልስ ኦር ኤሊሚኔትስ ኖይዝ ሊያስፈልግ ይችላል። አይዞሌትድ ኳርተርስ ፎር ዲስተርቢንግ ፔሸንትስ ያው እንዳይረበሹ ጸጥ ያለ ገለል ያለ ጨለም ያለ ጽድት ያለ ሩም መሆን አለበት ነው። ዋይድ ኢናፍ ቱ አለው ሙቭመንት የተጨናነቀ መሆን የለበትም።
ቴምፕሬቸሩም ሜንቴንድ መሆን አለበት። ጀስት ኖርማል ቴምፕሬቸር ሜንቴንድ መሆን አለበት ማለት ነው ሪካቨሪ ሩም ሲባል። ሌላ ከሱ ጋር ተያይዞ ኢንተንሲቭ ኬር ዩኒት የሚባል አለ። ኢንተንሲቭ ኬር ዩኒት ማለት ያው ኢንተንሲቭ በጣም ኤክስትራ ኬር የሚያስፈልጋቸው ፔሸንቶች ማለት ነው። ወርክስ ክሎዝሊ ዊዝ ሪካቨሪ ሩም ከሪካቨሪ ሩም ጋር የተገናኘ ነው። አንዳንዴ አጠገብ ሊሆን ይችላል፣ ግን ኢንተንሲቭ ኬር ዩኒት ለሆስፒታሉ ለብቻው ይኖራል አይደለ? ሶ ኢት ኦልሶ ስታፍድ ባይ ስፔሻሊ ትሬንድ ፐርሶኔል አይደል? አይሲዩ የሚሰሩ ነርሶች፣ አይሲዩ የሚሰሩ ሐኪሞች ስፔሻል ትሬኒንግ ያስፈልጋቸዋል። ቢኮዝ ኦፍ ዚስ ክሪቲካል ፔሸንትስ ናቸው ያሉት። ክሪቲካል ፔሸንትስ ፍሮም ሪካቨሪ ሩም ሊሆን ይችላል ኦር አዘር ኤሪያስ ዛት ኒድ ኮንስታንት ኬር ፎር ሰቨራል ዴይስ ማለት ነው። ሶ ሪካቨሪ ሩም ላይ እንደዚሁ ሀይ የሆነ ስፔሻሊቲ ኬር የሚያስፈልገት ቦታ ነው ማለት ነው። ኢትስ ሎኬትድ አውትሳይድ ዘ ኦፕሬቲንግ ሳይት። ያው ኦፕሬሽን ሩም አውትሳይድ ነው የሚኖረው። ሜኒ ሆስፒታልስ ሃቭ ቱ ታይፕስ ኦፍ አይሲዩ ይኖራቸዋል። ዋን ፎር ፔሸንትስ ሁ ሃቭ አድ ሰርጀሪ፣ አንዳንዴ ከሰርጀሪ ለወጡት ብቻ ለብቻቸው አይሲዩ ሊኖራቸው ይችላል። ሌሎች ደግሞ ፔሸንትስ ዊዝ ዳንጀረስ ሜዲካል ኮንዲሽንስ ዩዥዋሊ ኢንቮልቪንግ ኢን ዘ ሃርት ኬዝ ሊሆን ይችላል። ሌላ ክሪቲካል ኬዝ ያሉ ሰዎች በሜዲካል ኬዝ ብቻ በሜዲካል ኬዝ ምክንያት ክሪቲካል ኬር የሚያስፈልጋቸው ደግሞ የእነሱ አይሲዩ ላይ ብቻ ያስፈልግ ይችላል። አንዳንድ ሆስፒታል ውስጥ ደግሞ ኒውቦርን የህፃናት አይሲዩ ብቻ ደግሞ ሊኖራቸው ይችላል ማለት ነው። ኤንድ ኦልሶ በርን ፔሸንት ለበርን ቃጠሎ ደረሰባቸው ለአይሲዩ እነዚህ ሊያስፈልግ ይችላል። ሶ ባይ ኤኒዌይ ግን ከሰርጀሪ ጋር ተያይዞ አይሲዩ ቲሞች አይሲዩ ሩሞች ራሱ አብሮ ተናበው የሚሰሩ ወይም ደግሞ የሚያስፈልጉ ነገሮች ናቸው ማለት ነው። ከኦፕሬሽን ሩም ቲያትር ስናይ ዩቲሊቲ ሩም የሚለውን ነው የሚያሳይ። እዚጋ ዩቲሊቲ ሩም ዘ ኤሪያ ዌር ዘ ነርስስ አኮምፕሊሽ መኒ ኦፍ ዜር ዲዩቲስ ሰች አስ ዲኮንታሚኔሽን ክሊኒንግ ኦፍ ዩዝድ ኢኩፕመንት። ዩቲሊቲ ሩም ሲባል ይሄ ስቴሪላይዜሽን፣ ክሊኒንግ፣ ፓኬጂንግ ኦፍ ዚስ ሰርጂካል ኢኩፕመንትስ የሚሰራበት ማለት ነው አይደል? ሰርጀሪ ምሳሌ ካለቀ በኋላ ምንድነው የሚደረገው? እቃዎች በሙሉ ይሄዳሉ አይደል? ሲንክ ይደረጋሉ። የራሱ የሆነ ሶሉሽን አለ። ይዘፈዘፋሉ፣ ይጸዳሉ፣ ይደርቃሉ። ከዛ በኦቶክሌቭ ስቴሪላይዝ ይደረጋሉ። ያው ለሌላ ፔሸንት ለቀጣይ ደግሞ ስለሚዘጋጁ ማለት ነውና ይሄ ሁሉ የሚካሄድበት ሩም ዩቲሊቲ ሩም ይባላል ማለት ነው። ድራይንግ፣ ፓኬጂንግ፣ ፕሪፔሪንግ ኢኩዊፕመንትስ ፎር ስቴሪላይዜሽን ማለት ነው። ኢት ሹድ ሃቭ ዋተር ሳፕላይ ግድ ነው። ኦፕሬሽን ክፍል ላይ ውሃ 24 ሰዓት መቋረጥ የለበትም። እንደ መብራት ማለት ነው። መብራት አሁን መቋረጥ የለበትም። ሶ እንደዚህ አይነት ሳፕላዮች መቋረጥ የለባቸውም። ግን እንዲሁ አንዳንዴ የሰርጀሪ የኦፕሬሽን ክፍል የሚሰራ ሰው በተለይ ወደ ክፍለ ሀገር ብታገኙ ግን እነዚህ ነገሮች ሲቋረጡ ሰዎችን ነገር ለማካካስ ብዙ ነገር ሲያደርጉ ምናምን ገጠመኞች ሊነግሯችሁ ይችላሉና ግን እንደ ሰርጀሪ ክፍል እነዚህ ነገሮች በፍጹም መቋረጥ የለባቸውም ማለት ነው። ሪሴፕሽን ሩም ኢት ኢዝ ፕሌስ ዌር አድሚት ዘ ፔሸንት ሁ ካም ፍሮም ዘ ዋርድ ኦር ኦፒዲ። ያው ወደ ሰርጀሪ ሲመጡ የምንቀበልባቸው ማረፊያ ገና ፔሸንቱ እንደመጣ ወደ ኦፕሬሽን ክፍል መጀመሪያ የሚያርፍበት ቦታ ሪሴፕሽን ሩም ይባላል። ዌር ዘ ፔሸንት ፐርሰናል ክሎዝስ አር ቼንጅድ፣ ስለዚህ የለበሱት ልብስ ተቀይሮ ወደ ውስጥ የሚገቡበት ቦታ ማለት ነው። ኦር አዘር ሰች አስ ዌቲንግ ሩም ኦር ዶኩሜንቴሽን ኤሪያም ልንለው እንችላለን ማለት ነው። ሶ ኖት ዛት ኤ ላይን ዊዝ ሰፓሬት ድሬሲንግ ሩም ኤንድ ሪሴፕሽን ሩም ፍሮም ዘ ኦአር ሪፈርስ ግሪን ላይን ግሪን ላይን እነዚህ የሚለየው ማለት ነው። ዜር ኢዝ ኤ ላይን ሰፓሬትስ ድሬሲንግ ሩም ኤንድ ሪሴፕሽን ሩም ፍሮም ዘ ኦአር ማለት ነው። እነኛ አሁን ያየናቸው ልብስ የሚቀይርበትና ልብስ ከቀየረ በኋላ የሚያልፍበት ላይ መስመር ይሰመራል። እንደዚህ ዛት ኢዝ ኮልድ ግሪን ላይን ይባላል። ያው ግድ ይሰመራል ማለት አይደለም፣ ግን ኢማጂነሪ ላይን ነው፣ ዲማርኬሽን ነው። ጀስት እዛ ሳይቀይሩ ማለፍ አይቻልም የሚባለበት ቦታ ግሪን ላይን ተብሎ ይወሰዳል ማለት ነው። ኢት ኢዝ አይዲያል ፌንስ ነው ዛት ኖ ዋን ሹድ ፓስ ዘ ላይን ዊዛውት ቼንጂንግ ዘ ስትሪት ክሎዝ ኤንድ ሹዝ ባይ ኦአር ድሬስ ኤንድ ሹዝ ማለት ነው። ስለዚህ ልክ የሆነ ስፔስ አለ፣ ከዛ ወደዛ ለማለፍ የግድ ልብስ መቀየር፣ ጫማም የኦፕሬሽን ክፍል ጫማ መልበስ አለበት ማለት ነው። ሶ ያ ላይን ነው እንግዲህ ግሪን ላይን የሚባል የመጀመሪያው ማለት ነው። የመጀመሪያው ሶ ኦፕሬሽን ሩም ኢኩዊፕመንት ምንድን ናቸው? ኦአር ላይ ያሉ ምን አይነት እቃዎች ናቸው? ብዙ እቃዎች አሉ። እንግዲህ ግድግዳ ላይ ሰዓት ይኖራል፣ ኢዚሊ ኢሪዲብል ዎል ክሎክ። ምክንያቱም ቀዶ ጥገና ላይ ሰዓት በጣም በጣም ክሪቲካል ነገር ነው። ሰርጀሪዎች ኮምፕሊኬሽን ሊገጥማቸው ይችላል። በተለያየ ምክንያት ሰዓት ጋር ማተር ያደርጋል። ምክንያቱም አነስቴዣ የማደንዘዣ መድኃኒቶች በራሱ በሰዓት ነው የሚሰሩት አይደል? ሰውየው የሰርጀሪው ራሱ የሚወስደው ሰዓት ፊክስድ መሆን ስላለበት ሰዓት በደንብ ፊት ለፊት ግድግዳ ላይ ይኖራል። ብዙውን ጊዜ ኤክስሬ ሊያስፈልግ ይችላል። ያው ዶክተሩ ላይ ይችላል ሲያስፈልግ ማለት ነው። ኤክስሬ ቪዊንግ ቦክስስ በሰርጀሪ ጊዜ ከሰርጀሪ በፊት ዱሪንግ ሰርጀሪ ሊያስፈልግ ማየት ከፈለገ ኤክስሬ ያስፈልጋል። አፕሮፕሪየት ሩም ላይት ኤንድ ኦቨርሄድ ላይት ቅድም እንዳልነው ከላይ ያሉት ብርሃኖች አምፖሎች የሚንቀሳቀሱ እንደፈለገ አጀስት የሚሆኑ ናቸው። ማስጠጋት ማራቅ እንደያስፈላጊነቱ ማለት ነው። ፉሊ አጀስቴብል ኦፕሬቲንግ ቴብል እንግዲህ ፔሸንቱ ታካሚው የሚተኛበት ቀዶ ጥገና የሚሰራበት አልጋ ደግሞ በጣም ዘመናዊ የሆነ አጀስቴብል እንደፈለገ ከፍ ዝቅ የሚተጣጠፍ
መሆን አለበት ማለት ነው። ባክ ቴብል ቱ ፕሌስ ኤክስትራ ሳፕላይስ ያው የቀዶ ጥገና የሚያስፈልጉ እቃዎች የሚቀመጥበት ባክ ቴብል አለ። ሪንግ ኦር አይቪ ስታንድ ያው ፍሉድ የሚደረግበት ማለት ነው። ኪክ ባኬት ደግሞ ምንድነች? የባኬት ዊዝ ዊልስ ጎማ ያላት ቱ ፕሊስ ሶይልድ ስፖንጅስ ጀስት ቀዶ ጥገና ሲሰራ ምንጠቀማቸውን ጎዝ እነዛን ጎዞች ተጠቅሞ የሚጣልባት ቦክስ ማለት ነች። ሳፕላይ ካቢኔትስ አሉ ኤንድ አነስቴዣ ኢኩዊፕመንት የማደንዘዣ እቃዎች ማለት ነው። እነዚህ በሙሉ እንግዲህ ከሞላ ጎደል ዋና ዋና የኦፕሬሽን ክፍል እቃዎች የሚባሉት ናቸው ማለት ነው። ያ እንደምታዩት አሁን አልጋው እንደፈለገ የሚንቀሳቀስ መሆን አለበት ማለት ነው። አጀስቴብል መሆን አለበት እንደፈለገ በጣም ዘመናዊ የሆነ አጀስቴብል ቴብል ያስፈልጋል ማለት ነው። የሰዎችን በምናይበት ሰዓት እንግዲህ ምን አይነት ሰው ነው የሚያስፈልግ? ኦፕሬሽን ሩም ፐርሰናል ኦርጋናይዜሽን ኦፕሬሽን ሩም ላይ ምን አይነት ባለሙያ ነው ያለው? ሶ ዘ ኦፕሬሽን ሩም ፐርሰናል ኢዝ ኤ ቲም ሁ ሃዝ ዘ ፔሸንትስ ላይፍ ኦን ኢትስ ሃንድስ። እንግዲህ ቀዶ ጥገና ውስጥ ያሉ ስብስቦች እንግዲህ የአንድ ሰው የታካሚ ህይወት እጃቸው ላይ ያሉ ሰዎች ናቸው ማለት ነው። እና በሁለት እንከፍላቸዋለን። የመጀመሪያው ያው ህክምና ናቸው። የህክምና ባለሙያዎችን በሁለት እንከፍላለን። ስቴራይል ቲምስ የሚባለው ስቴራይል ቲም ማለት በቃ በጣም ምንም አይነት አሴፕቲክሊ ምንም አይነት ማይክሮ ኦርጋኒዝም እንዳይነካ ከኮንታሚኔሽን የራቁ ማለት ነው። በቃ በጣም ንጹህ የሆኑ ሰዎች ስቴራይል ቲም ይባላሉ። እነሱም ለምሳሌ ሰርጅን ቀዶ ጥገና የሚያደርገው ዶክተር፣ አሲስታንት አለ አሲስታንቱ ዘ ሰርጅን እና ስክረብ ነርስ እነኚህ ሶስቱ ስቴራይል ናቸው። ምንም አይነት ንክኪ አያስፈልጋቸውም። ምንም አይናቸው ላይ የሆነ ነገር እንኳን ቢገባ ኦር የሆነ ነገር ደም እንኳን ቢረጭባቸው በእጃቸው መንካት አይችሉም። ሌላ ሰው ነው የሚጠርግላቸው ማለት ነው። እነዚህ ስቴራይል ቲም ይባላሉ። ከዛስ አብረው ደግሞ አሉ ሳፖርት የሚያደርጉ እነዛ ክሊን ቲም ኦር አንስቴራይል ይባላሉ። ከነሱ ጋር ለምሳሌ አንስቴዥያ ማደንዘዣ የሚሰጠውና ማደንዘዣ የሚቆጣጠረው ከፔሸንቱ በጭንቅላቱ በኩል ቆሞ የሰውየውን ቫይታል ሳይኑን ምኑ የሚቆጣጠረው ማለት ነው አይደል? የማደንዘዣ የሚሰጥ ሐኪም አለ አንስቴዥያ ፕሮቫይደር። ሌላ ሳፖርት የሚያደርግ ነርስ አለ። ዛት ኢዝ ኮልድ ሰርኩላቶሪ ነርስ ኦር ራነር ነርስ ይባላል። እንመጣበታለን ስለ እያንዳንዱ ራነር ነርስ። ሌላ ደግሞ አዘርስ ለምሳሌ ተማሪዎች ሊኖሩ ይችላሉ፣ ለማየት የገቡ ማሽን ኦፕሬተርስ ሊኖሩ ይችላሉ፣ ክሊነር የጽዳት እንትኖችም ያው ልክ ሁሉም ለብሰዋል። የኦፕሬሽን ክፍል የሚያስፈልገው ልብስ ይለብሳሉ። ነገር ግን ስቴራይል አይደሉም። ያ ማለት የኦፕሬሽን የሚሰራውን እቃ መንካት አይችሉም። ነገር ግን ሳፖርት ያደርጋሉ ዙሪያውን ማለት ነው። ዙሪያውን ሆነው ሳፖርት ያደርጋሉ። ስለ እያንዳንዳቸው ሮል እንመጣበታለን። ስለዚህ ኦፕሬሽን ሩም ላይ ያለውን የፐርሰናል ኦርጋናይዜሽን በዚህ በሁለት ግሩፕ እንከፍለዋለን ማለት ነው። ስቴራይል የሆነው ቲም፣ ክሊን የሆነው ቲም ማለት ነው። ስለ እያንዳንዳቸው እንመጣለን። ያ አሁን እዚህ የምታዩት ስቴራይል ቲም ነው አይደል? እነኚህ ስቴራይል ቲም ሰርጅን እዚህ ጋር አለ፣ እዚህ ጋር አሲስታንት ሰርጅን እዚህ ጋር አለ፣ ዘን ስክራብ ደግሞ እዚህ ጋር። ሰርጅንና አሲስታንት ሰርጅን ፊት ለፊት ነው መቆም ያለባቸው። ፊት ለፊት አሲስት የሚያደርገው ፊት ለፊት ነው። ስክራብ ነርስ ደግሞ እያንዳንዷን እቃ የምትሰጥ ማለት ነው። እያንዳንዷን እዚህ ጋር እቃ የምትሰጥ ከሰርጅኑ ጋር ኮሚኒኬት የምታደርግ ማለት ነው። ሶ ስክራብ ነርስ እዚህ ጋር አለች። እዚህ ጀርባ የምታዩት አነስቴዥያ ነው። እሱ ክሊን ነው፣ ውጭ ነው አያችሁት። ከዚህ ከመጋረጃው ጀርባ ነው። ከዛ የቀዶ ጥገና የሚሰራው ሰውዬ ፊቱ ብቻ ነው ከሱ ጋር ያለው ማለት ነው፣ ከአነስቴሲስቱ ጋር። ሶ የማደንዘጃው ሰውዬ እዛ ጋር አለ፣ ክሊን ነው። ዘንድ በውጭ በኩል ደግሞ ራነር የሚባሉት ስቱደንትስ ሊኖሩ ይችላሉ፣ ክሊነር ምናምን እዛ ውጭ ሊኖሩ ይችላሉ ማለት ነው። ሶ ሲምፕሊ ይሄን ይመስላል እንትኑ። ሶ ስለ እያንዳንዳቸው ሪስፖንሲቢሊቲ እናውራ እስኪ። ሪስፖንሲቢሊቲስ ኦፍ ኢች ሜምበር አሁን ያየናቸው። ሶ ኦል ስቴራይል የሆኑ ቲም ሜምበርስ መስት ዎሽ ኦር ስክረብ ያው ይታጠባሉ ኦር አልኮል ያደርጋሉ እጃቸው ላይ ማለት ነው። ዜር ሃንድስ ኤንድ አርምስ ዘን ግላብ ይለብሳሉ። ፑት ዶን ስቴራይል ግላቭ ኤንድ ጋውን ይለብሳሉ። ስቴራይል ጋውን ኤንድ ግሎቭስ ኢንተርስ ዘ ስቴራይል ኤንድ ፋንክሽን ኦንሊ ዊዝን ዘ ስቴራይል ኤሪያ። አሁን እንዳልነው ከዛች ቴብሏ ጋር ብቻ ፔሸንቱ ጋር ብቻ ነው የሚሰሩት። ሃንድል ኦንሊ ስቴራይል አይተምስ በቃ እዛች ውስጥ ያለችን ነገር ብቻ የቀዶ ጥገና እቃዎችንና የሰውየውን ውስጡን ብቻ ነው የሚቆጣጠሩት ማለት ነው ስቴራይል ቲም የሚባሉት። አንስቴራይል ቲም ሜምበርስ ደግሞ ዘይ ዱ ኖት ኢንተር ቱ ዘ ስቴራይል ፊልድ እዛች ቴብሏ ጋር አይሄዱም፣ ግን ዙሪያቸው ላይ ይቆማሉ። ዘይ ፋንክሽን አውትሳይድ ኤንድ አራውንድ ኢት ሪስፖንሲቢሊቲ ፎር ሜንቴኒንግ ዘ ስቴራይል ቴክኒክ። ዋና ስራቸው ምንድን ነው? ስቴሪሊቲውን ማስጠበቅ ነው። ለምሳሌ የሆነ እቃ ቢወድቅ እነዛ ማንሳት አይችሉም አይደለ? እነዚህ ግን ክሊን የሆኑ ሰዎች ያን እቃ አነስተው ይጥላሉ፣ ሌላ እቃ ይተኩላቸዋል ማለት ነው። ኪፕ ዘ ስቴራይል ቲም ሰፕላይድ ኤንድ ፕሮቫይድ ዳይሬክት ፔሸንት ኬር ማለት ነው። ምንም አይነት እንቅስቃሴ ቢኖር ቅድም እንዳልኳችሁ ሰውየው ቢያስነጥሰው ንፍቶ ቢመጣ ላቭ ቢያልበው ምናምን የሚጠርጉለት እነዚህ ክሊን ኤሪያ ያሉት ሰዎች ናቸው። ሐኪሙ መንካት አይችልም። ስክራባው እንዳልኳችሁ ደም እንኳን ቢረጭባቸው የሚጠርጉላቸው እነዚህ ናቸው። ስቴራይል ቲም ላይ ያሉት ሰዎች እነዚህ ሰርጅኑ፣ አሲስታንት ሰርጅኑ እና ስክራብ ነርሷ ማለት ነው በቃ የታሰሩ ሰዎች ናቸው።
እነሱን ንክኪ ከዛች ከተከፈተች የስቴራይል የህክምና እቃዎችና ከሰውየው ከሰርጀሪው ሰውዬ አላርሊ ውስጡ ምናምን የተከፈተው ጋር ነው ደም ሰውየው ጋር ነው ንክኪያቸው ማለት ነው። ሌላ ነገር ማድረግ አይችሉም። ሶ እነዚህን ነገሮች ኮንሲደር ማድረግ አለባችሁ። ሶ ሪስፖንሲቢሊቲ ስለ እያንዳንዳቸው ሰርጅን ምንድን ነው የሚያደርገው? የመጀመሪያ ፕሮፐር ዲያግኖሲስ ችግሩን መጀመሪያ ጀምሮ ፎሎ የሚያደርግ እሱ ነው። ኬር ያደርገዋል፣ እዛ ሰርጀሪውን ይሰራል እሱ። መጨረሻ ፖስት ኦፕሬቲቭ ኬር ከሰርጀሪ በኋላም ፎሎ ያደርጋል ማለት ነው። ፎሎ ያደርጋል። አሲስታንት ሰርጅን የሚባለው ሜንቴን ቪዚቢሊቲ ኦፍ ዘ ሰርጂካል ሳይት። አንዳንዴ ምንድን ነው ጀስት ከፍቶ መያዝ፣ ለምሳሌ ሰርጀሪው ሲሰራ ብሊድ እንዳያደርግ ደም ስሮች ደም ፍሰት እንዳይኖር እሱንም ኮንትሮል ያደርጋል። መጨረሻ ሰርጀሪው ካለቀ በኋላ ሊዘጋ ይችላል፣ ይሰፋል ማለት ነው። ክሎዝ ውንድ ሊሰፋ ይችላል አሲስታንት ሰርጅኑ። ኤንድ ድሬሲንግ መጨረሻ ላይ ውንድ ድሬስ ሊያደርግ ይችላል ማለት ነው። ያው አሲስታንት ሰርጀሪ ሲባል ኖርማሊ የሚማሩ ሰርጀሪ የሚማሩ ተማሪዎች ሊሆኑ ይችላሉ፣ ጀስት ሌላ ዶክተር ሊሆኑ ይችላል። አንዳንዴ ደግሞ ወጣ ስትሉ ነርሶች አሲስታንት ሰርጅን ሆነው ሲሰሩ ታያላችሁ። ነርሶች አሲስታንት ሰርጅን። እኔ ራሱ ነርስ ሆኜ ገና መጀመሪያ ሆስፒታል ስገባ በአጋጣሚ ኦፕሬሽን ሩም ነበር የተመደብኩትና አሲስታንት ሰርጅን ቦታውን እየሸፍነን እንሰራ ነበር። መጨረሻ በልምድ እየለመድክ ስትሄድ ሰውየው ሰርጀሪ ሲጨርስ እኛ እንሰፋለን ማለት ነው። ሶ አሲስታንት ሰርጅን ማለት ሰርጅኑን የሚያግዝ ነው። ዶክተር ሊሆን ይችላል፣ ተማሪ ሊሆን ይችላል፣ ነርሱም ሊሆን ይችላል፣ እንደ ኤንቫይሮንመንት ሰው ከሌለ ማለት ነው። ሶ ስክራብ ነርስ አለች ሶስተኛዋ። ሲንስ ጋይድድ ኤንድ ዳይሬክትድ ኮንስታንትሊ ባይ ዋት ዘ ሰርጅን ኢዝ ዱይንግ። ስክራብድ ባይ ዘ ዌይ ሰርጅኑ እያንዳንዱ የሚሰራውን ቀጣይ ምን እቃ ይፈልጋል፣ ቀጣይ ምን ይፈልጋል የሚለውን ነገር በቅደም ተከተል የሚያቅሰው ነው ስክራብ ነርስ እንግዲህ። ሶ ዘ ነርስ መስት ሃቭ ኮንስታንት የሆነ አቴንሽን ቱ ዘ ኦፕሬሽን ፊልድ ማለት ነው። ሐኪሙ ይሄን ስጭኝ ይሄን ስጠኝ እስከሚል ላይ ጠብቅ ይችላል። ስክራብ ነርስ ምን እንደሚያስፈልገው ቀድሞ ያውቃል ማለት ነው። ስፔሻሊ ትንሽ ኤክስፔሪየንስ ያላቸው በቃ ከሰርጅኑ እኩል ነው የሚያውቁት። በቃ እያንዳንዷ ስቴፕ ላይ ምን እንደሚያስፈልግ ያውቃሉና እሱን እያንዳንዷን እቃ ሳፖርት የሚያደርጉ ኢቨን አሁን ከአሲስታንት ሰርጅኑ ይልቅ እነኚህ ስክራብ ነርሶች በጣም በቃ ኢምፖርታንት ናቸው ለሰርጅኑ ማለት ነው። እያንዳንዷን የህክምና እቃ እያንዳንዷን ጎዙን የህክምና እቃዎችን በሙሉ ያውቃሉ ማለት ነውና እነኚህ ሶስቱ ስቴራይል ናቸው። ሶ ሪስፖንሲቢሊቲስ ኦፍ ዘ ስክራብ ነርስ እስኪ እንያቸው። ሰም አክቲቪቲስ ባይ ስክራብ ነርስ በጣም ክሪቲካል የሆነ ስራ ነው። ሶ ምንድን ነው የሚያደርገው? ሪቪው ዘ ፕሮሲጀር፣ ቅደም ተከተሉን ጀስት ሪቪው ያደርጋል። አሲስት ፕሪፓሬሽን ኦፍ ዘ ሩም፣ የሩሙን የሰርጀሪውን የቴብሉን እያንዳንዱ ነገር አሲስት ያደርጋል መጀመሪያ ማለት ነው። ዘነዛ ስክራብ ያደርጋል ማለት ያው ይታጠባል፣ አልኮል ያደርጋል ምናምን ማለት ነው። ጋውን ይለብሳል፣ ግሎቭ ይለብሳል የራሱን ማለት ነው። ኤንድ አዘር ስቴራይል ቲም ሜምበርስ እርስ በርስ ይለባበሳሉ፣ ጀርባቸው ምናምን ይሰራሉ ማለት ነው። ሞስትሊ ያው ስክራብ ቀድሞ ሌሎችን አለብሶ እሱ ወደ እሱ ለመሄድ ነው እንጂ እሱ ራሱ ሌላ ሰው ነው የሚያለብሰው ማለት ነው። ፓስ ኢንስትሩመንት ቱ ሰርጅን፣ ዋናው ይሄ ነው እንግዲህ። ፓስ ኢንስትሩመንት ቱ ሰርጅን፣ ሰርጀሩ የሚያስፈልጋቸውን እቃዎችን በሙሉ ይሰጣል። ሜንቴን ስቴራይል ኤንድ አን ኦርደርሊ ሰርጂካል ፊልድ፣ ስቴሪቲውን ያስጠብቃል። አሲስት ዊዝ ድሬፒንግ ፕሮሲጀር፣ ድሬፒንግ ፕሮሲጀር ማለት ቀዶ ጥገና የሚሰራበት ሰው ከመጣ በኋላ አልጋ ላይ ይተኛል። ለምሳሌ ሆዶ አካባቢ ከሆነ ሰርጀሪ የሚሰራ ሌሎች በሙሉ መልበስ አለባቸው። ያቺ ሰርጀሪ ቦታ ብቻ ናት ክፍት የምትሆነው። ሶ ሌሎችን ማልበስ ይችን ክፍት የማድረግ ስራ ድሬፒንግ ይባላል። ጀስት ያችን ሰርጀሪዋን ቦታ ክፍት አድርጎ ሌላውን ማልበስ ማለት ነው። ሶ ያን ድሬፒንግ ፕሮሲጀርም ስክራብ ነርስ አብሮ ይሰራል። ኪፕ ትራክ ኦፍ ኢሪጌሽን ሶሉሽንስ ዩዝድ ፎር ካልኩሌሽን ኦፍ ብለድ ሎስ። አንዳንዴ ከሰርጀሪ ጊዜ ውስጥ ላይ የሚወጣውን ፈሳሽ ምን ማድረግ አለበት፣ መጨረሻ ላይ ምን ያክል ፈሳሽ ሎስ አድርጓል ብለውን ኤክስፔክት ስለሚያደርግ እሱን ፎሎ ማድረግ ያስፈልጋል ማለት ነው። ፎሎ ማድረግ ያስፈልጋል። አንዳንዴ ሳክ የተደረገው ፈሳሽ በኤምኤል ምናምን ይለካል እና እሱን ሁሉ ቼክ ማድረግ ያስፈልጋል። ኪፕ ዘ ኢንስትሩመንት ቴብል ኒት ሶ ዛት ሰፕላይስ ካን ሃንድል ኩዊክሊ ኤንድ ኤፊሽንትሊ። የተዝረከረከ ነገር እንዳይኖር እቃዎችን በቅደም ተከተል መደርደር ያስፈልገዋል። የሚያስፈልጉ እቃዎችን በቅደም ተከተል ጀስት የታሸገውን ስቴሪል እቃ ከከፈተ በኋላ መደርደር አለበት ማለት ነው ስክራብ ነርስ። አንቲሲፔት፣ አያችሁት? አንቲሲፔት ሐኪሙ ምን እንደሚጠይቅ ቀጣይ ምን እንደሚፈልግ ቀድሞ ማወቅ አለበት። አያችሁት? ቀድሞ አንቲሲፔት ኤንድ ሚት ዘ ኒድ ኦፍ ዘ ሰርጅን ባይ ዋቺንግ ዘ ፕሮግረስ ኦፍ ዘ ሰርጀሪ ኤንድ ኖዊንግ ቫሪየስ ስቴፕስ ኦፍ ዘ ፕሮሲጀር። አያችሁት? መስራት ነው፣ በእጁ መስራት ነው እንጂ የሚያቅተው ምን እንደሚደረግ ቅደም ተከተሉን ያውቃሉ ስክራብ ነርሶች። ምንም ነገር ያቅታቸውን። በጣም ነው የምትገረሙት ኤክስፔሪየንስ ሊሆኑት ነው ስታዩዋቸው ማለት ነው። ስለዚህ እያንዳንዷን ቅደም ሐኪሙ ቀጣይ ምን ይፈልጋል ቀጣይ የሚያልትለው ነገር አንቲሲፔት ማድረግ ያለበት ቀድሞ ማወቅ አለበት፣ ሳይጠይቀው ማቀበል አለበት ማለት ነው። ቴክስ ፓርት ኢን ስፖንጅ ኒድል ኤንድ ኢንስትሩመንት ካውንት። ይችን መጣባታለን ቀጣይ ካውንት፣ ቆጠራ። ምን መቆጠር አለበት?
ስፖንጅ ይሄ ደም ለማድረግ ምን ተጠቀመው ጎዝ አለ አይደል ስፖንጆች ይቆጠራሉ ኒድሎች ይቆጠራሉ ሰርጀሪ እቃዎች ማለት ነው አጠቃላይ ኢንስትሩመንቶች ማለት ነው እነሱ ካውንት መደረግ አለባቸው ከቀዶ ጥገና በፊት በቀዶ ጥገና ጊዜ ከቀዶ ጥገና በኋላ ቀጣይ ስራ እንመጣለን አይደንቲፋይ ኤንድ ፕሪዘርቭስ ስፔሲመንስ ፕሮፐርሊ ፕሪዘርቭስ ስፔሲመንስ ለምሳሌ እጢ ከሆነ ውስጥ ላይ የሚወጣው የሚወጣው እጢ ለተጨማሪ ምርመራ ስለሚያስፈልግ በሚያስፈልግ ፈሳሽ በፎርማሊን በእቃ መቀመጥ አለበት እሱ ራሱ እንዳይወድቅ ጀስት የወጣው እጢ እዛ ቦታ እንዲቀመጥ ፎሎ ማድረግ ያስፈልጋል አይደንቲፋይ መደረግ ያስፈልጋል ማለት ነው ይሄን ሁሉ ነርስ ይሰራል ማለት ነው ስክራብ ነርስ ሶ ኦፕሬሽን ሩም ላይ ያሉ ነርሶች በጣም ጎበዞች ናቸው ማለት ነው ያያችሁት እንደምታዩት እዚህ ጋር ሰርጀሪዎች ይሰራሉ ሰርኩሌቲንግ ጋር እዚህ ጋር ወይ ተማሪ ወይ እነዚህ አሁን ውጭ ያሉ ናቸው ስቴራይል አይደለም ማለት ክሊን ሰዎች ናቸው እነዚህ እዚህ ውስጥ ያሉት ናቸው ስቴራይል አሁን ይሄ አቋቋሙ ትንሽ መጠጋት የለበትም አሁን ይሄ የሰርኩሌቲንግ ነርስ ፓርት ነው ስክራብ ነርስ ይችነች ስለዚህ ሰርኩሌቲንግ ነርስ የሚባሉት እነዚህ የሚጽፉ ሰዎች ክሊን ናቸው ብዙ ጊዜ እጃቸው ፍሬ የሆኑ ሰዎች ማለት አሁን እቺ እቃ እየቆጠሩ ሊሆን ይችላል ያንዳንዷን ነገር ዶክመንት ያደርጋል እንመጣበታለን ስለ ካውንቲንግ ሶስተኛው ሰርኩሌቲንግ ነርስ አሉ ሰርኩሌቲንግ ነርስ ክሊን ናቸው ከስቴራይል ውጭ ያሉት ማለት ነው ወይም ደግሞ ራነር ይባላሉ ራነር የሚያስፈልግ ነገር ለማምጣት የሚሯሯጡ ማለት ነው ለምሳሌ መብራቱ መስተካከል ካለበት በደንብ እንዲታየው ያን ነገር የሚያስተካክለው ራነር ነርስ ነው ራነር የሚባለው ነው ማለት ነው ሳፖርት ያደርጋል ሪቪው ዘ ፕሮሲጀር ኤንድ ዘ ፔሸንት ሪቪው ያደርጋል አሲስት ዊዝ ፕሪፔሪንግ ዘ ሩም ክፍሉን ያስተካክላሉ ላይቶችን ኤቭሪቲንግ አድሚት ዘ ፔሸንት ቱ ዘ ኦፕሬቲንግ ሩም ፔሸንቱንም ወስዶ ኦፕሬሽን ክፍል ላይ የሚያስተኛው ይሄ ነው ብዙውን ጊዜ ግን ያው ፔሸንቱን የማደንዘዣ የሚሰጠው አነስቴሲስቱ ሰርጅኑ ሙሉም ያው መጀመሪያ ፔሸንቱን ካስገቡ በኋላ ልብስ ይለብሳሉና እሱን በጋሪ ያስገባሉ ግን ሰርኩሌቲንግ ነርስ አሲስት ያደርጋል ኪፕ ዘ ስክረብስ ኤንድ አዘር ዊዝ ሳፕላይስ ማለት ነው የሚያስፈልጉ እቃዎችን ሌሎቹ ስቴራይል ቲም ላሉ ሰዎች መስጠት ያስፈልጋል ማለት ነው ኦፕን ስቴራይል ሳፕላይስ ኦፕን ስቴራይል ሳፕላይ ማለት የሆነ ምሳሌ የታሸገ ስቴራይል እቃ ካለ ቀስ አድርገው ይፈቱትና ጀርባውን ይዘው እነዛ ሰዎች አንስተው እንዲወስዱ ያደርጋሉ ማለት ነው ለምሳሌ የሆነ እቃ ቢወድቅባቸው በመሃል ላይ ሰርጀሪ እየሰሩ የሆነ እቃ ቢወድቅባቸው ምንድነው የሚያደርጉት እነዚህ ራኒንግ ነርሶች ያነሱትና ያንን እቃ ለመተካት ሌላ ስቴራይል የሆነ እቃ መጥተው ይከፍቱና እነሱ መንካት አይችሉም ከከፈቱ በኋላ ይሰጧቸዋል ማለት ነው ከስር ይዘው እነዛ ከላይ ያንስታ የሚፈልጉት እቃ ያነሳሉ ማለት ነው ሶ ስቴራይል ሳፕላዮችን ኦፕን ያደርጋል ማለት ነው ሰርኩሌቲንግ ኦር ራኒንግ ነርስ የሚባለው ሌላ ቴክ ፓርት ስፖንጅ ኢንስትሩመንት ካውንትስ ኤንድ ዜር ዶክመንቴሽን እንደማን ቀድም ስክራብ ነርስ ካልነው ጋር ይቆጥራሉ አብረው ስፖንጆችን ኢንስትሩመንቶችን ካውንትስ እንመጣበታለን ለምን እንደሚቆጥሩ ኤንድ ዶክመንቴሽን እያንዳንዷ ነገር መጻፍ አለባት እየቆጠሩ መጻፍ ሌላስ አጀስት ሰርጂካል ላይትስ መብራቶችን አታች ዘ ሰክሽን አፓራተስ ሰክሽን መሽን ለምሳሌ በጣም ብሊዲንግ ካለ ያ ነገር የሚመጣው ቱቦ ጋር ሊያገናኙ ይችላሉ ወርክ ኦን አዘር ማሽንስ ቼክ ቱ ኢትስ ፋንክሽን ማሽኖች ካሉ ቼክ የሚደረጉ ነገሮችን እነሱ ያደርጋሉ ማለት ነው ስለዚህ እነዚህ ሰርኩሌቲንግ ነርስ የሚባሉት የነዚህ የስቴራይል ሰዎች እጆቻቸው ናቸው ማለት ነው እነዛ የሚፈልጉትን ነገር የሚያደርጉላቸው እነዚህ ናቸው ዋይፕስ ዘ ሰርጀንስ ብሮስ አስ ኒድድ ቀደም እንዳልኳቸው ካላበው የሐኪሙን ግንባሩን የነርሷን የስክራቧን ይጠርጉላቸዋል የአሲስታንት ሰርጀኑን ላብ ነገር ካለ አይናቸው ምናምን ካለ የሆነ ነገር ከተረጫቸው ምናምን መጥረግ አለባቸው ማለት ነው ምክንያቱም እነዛ ስቴራይል ቲም ናቸው ስቴሪሊቲ በጣም መጠበቅ አለበት ሰርጀሪ ላይ ማለት ነው ሰርጀሪ ላይ ዘን ሰርኩሌቲንግ ነርስ ሌላ ምን ያደርጋል ሃንድል ኦል ነን ስቴራይል ኢኩዊፕመንት ኢን ዘ ሩም ዱሪንግ ሰርጀሪ ፕሌስስ ባኬትስ ፕሮፐርሊ ቱ ሪሲቭ ዲስካርድድ ስፖንጅስ ማለት ነው ያው የሚያስፈልጉ እቃዎችን በሙሉ ያቀርቡላቸዋል ማለት ነው አኮምፓኒ ዘ ፔሸንት ዘ ሪከቨሪ ሩም መጨረሻ ላይ ፔሸንቱ ሰርጀሪ ሲያልቅ ወደ ሪከቨሪ ሩም ትራንስፈር ያደርጋሉ ኦፍ ኮርስ ይሄ የሰርኩሌቲንግ ነርሱ ብቻ አይደለም እንዳልኳችሁ አነስቴጂያም ሁሉም ሳፖርት ይደራረጋሉ ግን በዋነኝነት እሱ ያደርጋል ማለት ነው ቼክ ዘ ቻርት ኤንድ ሪሌትስ ፐርቲነንት ዳታ ሜዥር ብለድ ኤንድ ብለድ ሎስ ያው እንዳልኳችሁ ሎስ የተደረገው ብለድ የፈሰሰው ደም ኤክስፔክት ይደረጋል መታወቅ አለበት ዶክመንት ኤንድ ፕሪዘርቭ ኤኒ ስፔሲመንስ ሪሲቭድ ዱሪንግ ሰርጀሪ እንዳልኳችሁ የሆነ እጢ ነገር ካለ ቲሹ ነገር ካለ ለምርመራ የሚላክ ነገር ካለ ዶክመንት መደረግ አለበት ሪፖርት ፐርቲነንት ኢንፎርሜሽን ቱ ዘ ሪከቨሪ ኤሪያ ነርስስ ማለት ነው እያንዳንዱን ነገር ዶክመንት ካደረጉ በኋላ ከቀዶ ጥገና ሲወጣ ፔሸንቱና ወደ ሪከቨሪ ሩም ሲሄድ ሪከቨሪ ሩም ላይ ለሚቀበሉት ነርሶች ማስረዳት አለባቸው ማለት ነው እያንዳንዱን ኢንፎርሜሽን ማስረዳት አለባቸው ሌላው አነስቴጂያ ፕሮቫይደር የዋና ስራው ምንድነው ሰውየውን ኮንትሮል ማድረግ ነው አይደል ማደንዘዣውን ነው ኮንትሮል የሚያደርግ ሞኒተሪንግ ቫይታል ፋንክሽኖችን ቫይታል ሳኖችን ቼክ ያደርጋል ፓራሜትሮች አሉት ፍሉይድና ኤሌክትሮላይት አድሚኒስትሬሽን ፈሳሹ ምናምን ይቆጣጠራል አንስቴቲክ ኤጀንት አንስቴጂያ ማደንዘዣ መድኃኒቶችን
ይሰጣል። ሜንቴን ያደርጋል እሱን አነስቴዥያ at the required level managing untoward reactions to the anesthesia throughout the surgical procedure ማለት ነው እና time on everything ያው ከሰርጅኑ ጋር በጣም መግባባት አለባቸው ማለት ነው አነስቴሲስቱና ሰርጅኑ። ምክንያቱም በመሃል ፔሸንቱ የማደንዘዣ መድኃኒቱ ኢፌክት ቢያልቅ ሰውየው ቢነቃም የሚፈጠረው ነገር ከባድ ስለሆነ ማለት ነው። ሌላው ኢንስትሩመንት ካውንት የምትለዋን ደግሞ እስኪ ኢንስትሩመንት ካውንት ቅድም items left in the wound after the closure are possible causes for loss weight following the surgical procedure እንግዲህ ካውንት የሚያስፈልገው ቆጠራ የሚያስፈልገው ዋናው ነገር ከሰርጀሪ በኋላ ድንገት ሰውየው እዛ ሆድ ውስጥ ወይም ሰርጀሪ የተሰራበት ቦታ ውስጥ የሆነ ነገር ጎዝ ስፖንጅ የሆነ እቃ እንዳይረሳ። ምክንያቱም ይሄ በህግ ያስጠይቃል። አንደኛ እሱ ነው ብሎ በህግ ፊት የሚያስጠይቅ ጉዳይ ነው። ያው የሰውየውን ጤና ብዙ ነገሮች ምክንያት በተጨማሪ በህግ ያስጠይቃል። ስለዚህ ካውንት ቆጠራ ላይ በጣም ጥንቃቄ ያስፈልጋል ማለት ነው። ምንድነው የሚቆጠረው? ኮንታሚኔትድ ስፖንጅስ፣ ኒድልስ፣ ሲዘርስ መቀስ አይደል፣ መርፌዎች፣ ስፖንጅ፣ ምላጮች፣ ብሌድስ that are unaccounted for at the close of the procedure could also advertently come in contact with the personnel who clean the room ማለት ነው። አንዳንዴ እነዛ በቆጠራ እንኳን ሚስ ቢደረጉ የሆነ ሰው ሲያጸዳ or something ሊያገኛቸው ይችላል ማለት ነው። so item መቆጠር አለበት። item counts are performed for the patient and the personnel cleaner, laundry machine worker safety አንደኛ ለሱ ቃል እንደፈለገ ሳይቆጥር እንዳትሳት ቆጥሩ መሬት ላይ ቢወድቅ መላጭ ቢወድቅ ምናምን ጽዳቷ ራሱ ስትሰጣ ጸዳ እጇ ሊቆረጥ ይችላል something እጁ ሊቆረጥ ይችላል ለኢንፌክሽን ተጋለጠ ማለት ነው። so infection control inventory purposes ensures that extensive instrument clips አንዳንድ ደግሞ ትናንሽ መናጮች ትናንሽ ክሊፖች በጣም ውድ ናቸው። ስለዚህ አንዳንዴ ሳይቆጠር ቢቀር ፔሸንት ውስጥ እንኳን ባይረሳ ሰው እንኳን ባይቆርጥ እንዲሁ ቢወገዱ ቢጣሉ ራሱ ትልቅ ኪሳራ ስለሆነ ማለት ነው። ትልቅ ኪሳራ ስለሆነ ውድ የሆኑ ሲዘሮች ሊኖሩ ይችላሉ። ፎርሴፕሶች አሉ ውድ የሆኑ ፎርሴፕሶች እና ከኢኮኖሚ አንጻርም የግድ መቆጠር አለበት ማለት ነው። ኖት thrown away or discarded ማለት ነው እንዳይጎዱ። ስለዚህ በጣም ከብዙ ጥቅም አቋያ በተለይ ሰውየው አላል ለመጀመሪያ የሚቀድመው ሰውየው ማዳን ስለሆነ ሰውየው ላይ ቃል አለመርሳት፣ ሁለተኛ በህግ ላለመጠየቅ፣ ሶስተኛ እዛ ዙሪያ ያሉትን ጽዳቶችን ምናምኖችን ላለመጉዳት፣ እዛ በተጨማሪ ኢኮኖሚካሊ እነዛን እቃዎች ላለማጣት ማለት ነው። እነዚህን ሁሉ ለማድረግ መቁጠር ያስፈልጋል ማለት ነው። ሶ any material introduced into the procedure መቆጠር አለበት። introduced to the procedure የሚያስፈልጉ ነገሮች ማለት ነው። all items put on the sterile table for using during the surgical procedure sponges, sharps and instruments should be counted for all surgical procedures ማለት ነው። ሶ ሰርጀሪ ከመጀመሩ በፊት ማለት ነው when to count መቼ ነው ምን ቆጥር የሚለውን በመናይበት ሰዓት እዚህ ጋር አንደኛ ፈርስት ካውንት የመጀመሪያው at the type of sterilization በጽዳት ጊዜ እቃዎቹ ሲታሸጉ ሲጸዱ ማለት ነው። assembly and wrap items are counted and maybe labeled them ከታሸጉ በኋላ ከላያቸው ላይ ይጻፋል ማለት ነው። እቃዎቹ በደንብ ስቴሪላይዝ ተደርገው ታከመው በኦቶክሌቭ አልፈው ታሽገው ሲቀመጡ ምን እንዳላቸው ስንት ቁጥር እንዳለ ተጽፎ ይቀመጣል። ያኔ ይቆጠራል። ሰከንድ ካውንት both the scrub and the secretary nurse እነኚህ ሁለቱ ነርሶች እንዳትረሷቸው the scrub nurse and the secretary nurse they together count all items before the surgical procedure begins surgery ከመጀመሩ በፊት ቆጥሩታል። during the surgical procedure as each additional package is opened በቀዶ ጥገና ጊዜ ተጨማሪ ሌላ ነገር በተከፈተ ቁጥር ያኔ ቁጥሩ ላይ በደንብ መቁጠር አለባቸው። ድጋሚ added to the sterile field ማለት ወደ ኦፕሬሽን ክፍሉ ወደ ኦፕሬሽን ቴብሉ የሚጨመር እያንዳንዱ እቃ ስትጨምር ድጋሚ መቁጠር አለባቸው። so as the scrub nurse touches and picks the item scrub nurse የቆጠረቻትን እያንዳንዷ circulating nurse ራሱ መቁጠር አለባት አብራ ማለት ሁለቱም እየነኩ and item loud እየጠሩ ማለት አንድ ሁለት እያሉ ማለት ነው። so the circulator immediately records the count for each type of item on the count record ስለዚህ circulating nurse or running nurse መጻፍ አለበት። scrub nurse ሲራ ያለው መንካት ስለማይችል ያኛው ሁለተኛው ኮንፊርም የሚያደርገው መጻፍ አለበት እያንዳንዱን ነገር። additional packages should be counted away from the counted items already on the table additional ተጨማሪ እቃው ሲጨመሩ ለብቻው በደንብ መጻፍ አለበት። counting should not be interrupted if uncertainty repeat counting በቃ ስትቆጥሩ በጣም መሳሳት የለባችሁም። ከተጠራጠራችሁ if there is uncertainty ካለ repeat the counting ድጋሚ ቁጠሩት ነው የሚለው ድጋሚ ቁጠሩት። so counting ትልቅ ነገር ነው ኦፕሬሽን ሩም ላይ ማለት ነው equipment counting። ሶስተኛ መቼ ነው የሚቆጥሩት? third count taken in 3 areas before the surgical starts the closure of the body cavity or a deep large incision
ቀዶ ጥገናው ካለቀ በኋላ ተመልሶ ከመዘጋቱ ከመሰፋቱ በፊት መቆጠር አለበት። ምክንያቱም ውስጥ ላይ የሆነ ነገር እንዳይረሳ ማለት ነው። ውስጥ ላይ እንዳይረሳ መቆጠር አለበት። ያው ሰምታችሁ ይሆናል በየሚዲያ ወር በሆነ አጋጣሚ አይደለም በሰርጀሪ ውስጥ ላይ መቀስ ሲረሳ፣ ጎዝ ስፖንጅ ሲረሳ እዛ ሰዎቹ በጣም ለከባድ ችግር ሲጋለጡ ማለት ነው። ሶ ፊልድ ካውንት የሚባል አለ። ቢፎር ዘ ሰርጀን ስታርትስ ክሎዚንግ ዘ ቦዲ ካቪቲ ሰርጂካል ፊልድ ካውንት ይባላል ከላይ ማለት ነው። ጀስት ሊዘጋ ሲል ቴብል ካውንት የሚባል ሁለተኛው ዋይል ክሎዚንግ እየሰፋ እየዘጋው እያለ ጀስት የተከፈተው የሰውነት ክፍል እየዘጋው እያለ ያኔ መቁጠር ያስፈልጋል። ዘ ስክረብ ነርስ ኤንድ ዘ ሰርኩሌቲንግ ነርስ ቱጌዘር ካውንት ኦል አይተምስ ኦን ዘ ኢንስትሩመንት ቴብል ማለት ነው። ዘን መጨረሻ ፍሎር ካውንት የሚባለው ነው። ሰርኩሌቲንግ ነርስ ካውንትስ ስፖንጅስ ኤንድ ኤኒ አይተምስ ዛት ሃቭ ቢን ሪከቨርድ ፍሮም ዘ ፍሎር የወደቁ ነገሮች ማለት ነው። ፓስድ ኦፍ ዘ ስቴራይል ፊልድ ቱ ኪክ ባኬት የወደቁ የተጣሉ ስፖንጆች የተጻፉትን ምናምን መቁጠር ያስፈልጋል። ዘስ ካውንት ሹድ ቢ ቬሪፋይድ ባይ ዘ ስክራብ ነርስ ሰርኩሌቲንግ ነርስ የቆጠረው ነገር በማን ክሮስ ቼክ መደረግ አለበት? በስክራብ ነርስ ማለት በስክራብ ነርስ ቼክ መደረግ አለበት። እንግዲህ ምንድን ነው የሚያስፈልገው? ኮንሲኩዌንስ ፎር ቦዲ ሌፍት ኢን ዘ ፔሸንትስ ቦዲ የሆነ እቃ ሰውዬ ውስጥ ላይ ቢረሳ ምንድናቸው ኮንሲኩዌንሶቹ? አንደኛ ቀደም እንዳልነው በህግ ያስጠይቃል። ሁለተኛው የሰውየው ጤና ነው። ፎርሜሽን ኦፍ አብሰስ ኤንድ ዲቨሎፕመንት ኦፍ ፊስቱላ ቢትዊን ኦርጋንስ በጣም እስከ ሞት የሚያደርስ ነገር ነው የሚያመጣው። ውስጥ ላይ አብሰስ ይይዛል። እንደውም አንዳንዶች በጣም ከፍተኛ ስቃይ ያሉ ማለት ነው። ፎሪን ቦዲ ሪያክሽን ሜይ ቢ ኢሚዲየት ኦር ዲሌይድ ፎር ይርስ አንዳንዴ የተረሳ እቃ ቶሎ ሊታመሙ ይችላሉ። እንደውም እነሱ እድለኛ ናቸው፣ ቶሎ ይወጣላቸዋል። አንዳንዶቹን ግን ለአመታት ውስጥ ላይ ሊቀመጥ ይችላል። የሚቀመጥ ቦታ ይወስነዋል። በጣም ብዙ የሆነ አለርጂክ ብዙ የሆነ ኢንፍሌምድ የማይቆጣ ቦታ በሆነ ቦታ ላይ ከተወሸቀ ለረጅም አመት ሊቆይ ይችላል ማለት ነው። ሰምታይምስ ዲፊካልት ኤንድ ኮስትሊ ቱ ዲያግኖስ እና ያ ሰው ይታመማል ግን ምክንያቱን አያውቅም፣ ለዘመናት ሊሰቃይ ይችላል ማለት ነው። እና ፉል የሆነ የሚያሳይ ፉል የሆነ ቪዊንግ ቴክኖሎጂ ካልተጠቀሙ በምልክት በላቦራቶሪ አይገኝማ። ስለዚህ ምን በሽታ እንደታመመ ራሱ ሰውየው ሳያውቅ ሊሰቃይ ይችላል ማለት ነው ለብዙ ጊዜ። ሌላ ሪሙቭ ለማድረግ ራሱ ሪሙቫል ኦፍ ዘ ኦብጀክት ዩዥዋሊ ሪኳየርስ ሜጀር ሰርጀሪ እንደገና ደግሞ እሱን ለማስወገድ መጀመሪያ በሽታውን ለማዳን ከተደረገለት ቀዶ ጥገና የሚከብድ ቀዶ ጥገና ሊያስፈልገው ይችላል ማለት ነውና በሰርጀሪ ጊዜ የሆነ ነገር ሰውዬ ውስጥ ላይ ከቀረ እነዚህና ከዚህ የበለጡ በጣም ብዙ መዘርዘር የሚቻሉ በጣም ብዙ ጉዳቶች ሰውየው ላይ ሊያመጣ ይችላል ማለት ነውና ካውንቲንግ የሚያስፈልግ ለዛ ነው። ሰርኩሌቲንግ ነርስ ኤንድ ራኒንግ ነርስ እነዚህ ነገሮች በጥንቃቄ ካውንቲንግ ማድረግ ያስፈልጋል ማለት ነው። ሶ ፎሪን ቦዲ ውስጥ ላይ እቃ እንዳይረሳ እነኚህ ነገሮች በጣም ወሳኝ ናቸው ማለት ነው። እጅግ በጣም ወሳኝ ነገር ናቸው። ሶ ኳሊቲስ ኦፍ ኦፕሬሽን ሩም ቴክኒክ እንግዲህ ኦፕሬሽን ሩም ላይ የሚሰራ ነርስ የሚኖሩበት ኳሊቲ ነው የሚለው አንደኛ ስታሚና ማለት ጉድ ፊዚካል ኮንዲሽን ጠንካራ መሆን ያስፈልጋል። ለረጅም ሰዓት ትቆማለህ፣ ትሸከማለህ። ፔሸንት ሄቪ ኢንስትሩመንት መሸከም ሊኖር ይችላል። ፖዚሽኒንግ ዘ ፔሸንት ሰውየው ፔሸንቱን ታካሚን ማገላበጥ ግብዳ ሰው 100 ምናምን ኪሎ ሰው ታካሚ ሊገጥም ይችላል። እሱ ነገር ማገላበጥ እና ጠንካራ የሆነ ፊዚካል ያስፈልጋል። ሜኒ አዘር ፊዚካል ታስክስ ብዙ የሆኑ አልጋ ልትሸከሙ ትችላላችሁና አንደኛ ጥንካሬ ያስፈልጋል። ባይዘ ኦፕሬሽን ሩም ቴክኒክ ኦፕሬሽን ላይ ለመስራት ኦፕሬሽን ሩም ነርስ ለመሆን ከእውቀት በተጨማሪ ፊዚካል ስፖርተኛ መሆንም ያስፈልጋል። ኢሞሽናል ስቴቢሊቲ ያስፈልጋል። ኢሞሽናል ምክንያቱም ስትረስፉል ኢንቫይሮንመንት አይደል። አንዳንዴ ሰርጀኑ ረጅም ሰዓት ሰርጀሪ ሊጨርስበት ይችላል። ብዙ ሰው ጋር ነው፣ ቲም ወርክ ነውና ተናዳጅ መሆን አያስፈልግም። ጀስት ካልም ዳውን ያደረገ ጸባይ መሆን አለበት ማለት ነው። ኮፕ አፕ ዊዝ ቴንሽንድ ኢንቫይሮንመንት ማለት ነው። ሌላ ሪስፔክት ማድረግ አለበት። ያው ለፔሸንት ፕራይቬሲ ኤንድ ደግሞ ቲም ሜምበርስ አብሮ የሚሰሩ ቲሞችንም ሪስፔክት ማድረግ አለበት። ሶ ኦፕሬሽን ሩም ቴክኒክ ብዙ ኳሊቲዎች ሊያስፈልጉት ይችላሉ። ስቴብል ሄልዝ ጤናማ መሆን አለበት። ፔሸንት ቲም ሰልፍ ዳሜጅ ኢንጁሪ እንግዲህ የሚጥለው እንደዚህ የሆነ ጤና እክል ያለበት ሰው አይሆንም ማለት ነው። ጉድ ሂውመር ሃቭ ኤንድ ኪፕ ጉድ ሞራል ኖ ማተር ሃፕንስ ኦን ኤኒ ፕሮሲጀር ማለት ነው። ቲም ስፒሪት ያው ቲም ወርክ ግሩፕ ወርክ ላይ አክቲቭ የሆነ ሰው መሆን አለበት ማለት ነው። ቲፕስ ፎር ስቱደንትስ ቱ ፕራክቲስ ኢን ኦፕሬሽን ሩም ያው ተማሪ ሆናችሁ ለመጀመሪያ ጊዜ ወይም ደግሞ ፍሬሽም ሆናችሁ ኦፕሬሽን ክሩ ብትመደቡ ማድረግ የሌለባችሁ ነገሮችን ነው። አንደኛ ጆለሪ ጌጣጌጥ አታብዙ። ኦንሊ ኔሰሰሪ ጆለሪ በቃ ማለት ጀስት ቀለበት ከሆነ ቀለበት ጀስት ነገር ባይበዛ የሆነ የተንጠለጠለ የተጣበቀ ነገር ባይበዛ በየቦታው ዌር ሚኒማም ሜካፕ አለማብዛት። ሽቶ በጣም የሚያውድ ሽቶ መጠቀም ጥሩ አይደለም። ማስቲካ ያኘኩ ኦፕሬሽን ክፍል መግባት አይመከርም። ኦልዌይስ ዌር ኔም ባጅ ስማችሁን የሚጠቅስ ባጅ ነገር ማንጠልጠል አለባችሁ ማለት ነው። ሶ ቲፕስ ሌላ እንግዲህ ዶንት ፌንት ለመጀመሪያ ጊዜ ሰርጀሪ የሚገቡ ሰዎች እንግዲህ ሰዎች
የሰው ልጅ ሲከፈት ሲቀደድ ሲቆረጥ ሲደማ ምናምን ብዙ ደም ሲያዩ ምናምን ያው እንደ መጀመሪያ ፋን ለተወድቁ ራስ መሳት ሊኖር ይችላል። ተማሪዎች አሁን እነሱ እናያለን ኦፕሬሽን ክፍልም አናቶሚም እንደዚህ ዳይሴክሽን አስከሬን ላይ ስናስተምር እንደዚህ መጀመሪያ ጊዜ ሲገቡ ይወድቃሉ ሰዎች ማለት ነው። ተማሪዎች ይወድቃሉ። ሶ የሆነ ቦታ እንደዚህ ሰርጀሪ ስትገቡ ይሆናል አይደል የሚያስፈራ ነገር ላይ ስትገቡ መዘጋጀት አለባችሁ። ቁርሳችሁ በደንብ መብላት አለባችሁ። ጥሩ የሆነ ፕሮቲን የሆነ ፉድ አለ አይደል ሆዳችሁ ላይ የሚቆይ ጠንከር አድርጎ የሚይዛችሁ። ሶ ፊል ካረጋችሁ ደግሞ መናገር ተሎ ኢፍ ዩ ፊል ፌልት ኦር ላይት ሄድድ ካዞራችሁ ሙቀት ካላችሁ መናገር ቴል ተሟን ለሆነ ሰው ስትናገሩ ጀስት ያወጣችኋል ይደግፋችኋል። ያው ስትወድቁ መጎዳትም ይኖራል የሆነ እቃ ከመጣችሁ አይደል እሱ ነገር ስላለ መጠንቀቅ ያስፈልጋል። ሶ ስቱደንትስ ቱ ሃቭ ፌንቲንግ ብዙውን ጊዜ ተማሪዎች ላይ ይሄ ነገር ሀፕን ያደርጋል ማለት ነው። ሶ ይሄ ነገር መጠንቀቅ አለባችሁ ነው። ኦፕሬሽን ሩም ኢኩዊፕመንት ኤንድ ፈርኒቸር ይሄ ስለ ዲቴይሉ ስለ እነዚህ መሄድ አንችልም። ኦልሬዲ አይተነዋል ቅድም። ዎል ክሎክ ሰዓት ግድግዳ ያስፈልጋል። ኤክስሬይ ያስፈልጋል። ላይት አፕሮፕሪየት የሆኑ ላይት በጣም ዘመናዊ የሆኑ ላይቶች ያስፈልጋሉ። አንደኛ ፍሪሊ ሙቬብል ሻዶውለስ ጥላ የሌላቸው ለስ ሂት ኢሚቲንግ እንግዲህ በጣም ብዙ ነው ላይት የሚያወጡት አይደል እና ያ ላይት ሙቀት ደግሞ ማመንጨት የለበትም እንዲያቃጥላቸው ማለት ነው። እዛ ቆመው የሚውሉትን ሰርጀሪ ቲም ለስ ሂት ኢሚቲንግ ስለዚህ በጣም ውድ የሆኑ ሃይ ኳሊቲ መብራቶች ናቸው የሚያስፈልጉት ማለት ነው። ኦፕሬሽን ክፍል ላይ ቴብሉ አለ። ኦፕሬሽን ቴብሉም እንደዚሁ ምንድነው አጀስቴብል ነው። ፉሊ አጀስቴብል ኢን ኦል ዳይሬክሽንስ እንደፈለገው መቀየር አለበት። ማዮ ስታንድ ምንድነው ዚህ ስታንድ ኢዝ ቱ ሆልድ ኢንስትሩመንት ዛት ዊል ቢ ፍሪኩዌንትሊ ዱሪንግ ፓርቲኩላር ኬዝ ቴብል ነገር ማለት ነው። ባክ ቴብል ደግሞ ኤክስትራ እቃዎችን የሚይዝ በጀርባ ሌላ ቴብል ያስፈልጋል። ሪንግ ስታንድ ያስፈልጋል። ያው ኖርማል ሳላይኖችን አንዳንድ ነገሮችን ለማንጠልጠል ማለት ነው የሚያስፈልግ እንደ አይቪ ስታንድ ነገር ማለት ነው። እንደሱ ነገር ያስፈልጋሉ። ኦፕሬሽን ሩም ቴብል ቅድም እንዳየ ነው በጣም ሃይሊ አጀስቴብል መሆን አለበት። ኪክ ባኬት ኦር ኤ ባኬት ኦን ዘ ዊል ማለት ሰርጀሪ የተሰራ ሶይል እንዲሆኑ የተጠቀሙባቸውን ስፖንጆች የሚያጠራቅሙበት ማለት ነው። ሰፕላይ ካቢኔቶች አሉ እዛው አካባቢ ያሉት ማለት ነው እቃ የሚቀመጡባቸው። አነስቴዣ ኢኩዊፕመንት ለማደንዘዣ የሚያስፈልጉ እቃዎች ናቸው። አነስቴዣ ኢኩዊፕመንት እነዚህም ያስፈልጋሉ ማለት ነው። በሲምፕል እንግዲህ ኦፕሬሽን ሩም ላይ ያሉ ኢኩዊፕመንቶች እነዚህ ናቸው። ኦፕሬሽን ሩም ቴክኒክ ያው ብዙ ፓርቶች አሉ እንመጣበታለን ቀጣይ። ቪዲዮአችን በጣም እየረዘመ ነው። በጣም ካስረዘምኩባችሁ ይቅርታ። አስተያየታችሁን በኮሜንት ጻፉልኝ። አይታችሁ ዝም አትበሉ። ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ማድርጉ። አስተያየታችሁን፣ ጥያቄያችሁን ኤኒቲንግ በኮሜንት ጻፉ። ዝም ብላችሁ አትልፉሽ። ለጓደኞቻችሁም ሼር ማድረግ አትርሱ። ሶ የዛሬ ቪዲዮ በጣም እንዳይረዝም እዚህ እናቆመውና ቀጣይ ደግሞ እስኪ ስለ ኢንፌክሽን ፕሪቬንሽን ኢን ዘ ኦፕሬቲንግ ሩም ኢንፌክሽን ፕሪቬንሽን ኢን ዘ ኦፕሬቲንግ ሩም በጣም ቬሪ ኢምፖርታንት የሆኑ ነጥቦች ናቸው ቀጣይ የምናያቸው። እንግዲህ እናንተ ብዙ ተማሪ ካየው ብዙ ላይ ካረጋችሁት አስተያየት ከሰጣችሁ ይቀጥል ካላችሁ ሙሉን እንቀጥላለን። ኦፕሬሽን ሩም ቴክኒክ እንቀጥላለን ማለት ነው። ለዛሬ ከዚህ እናበቃለን። በቀጣይ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.